እኔ ፓፒ ይባላል እኔ ደግሞ አቡና እየጠበቅኩ እኮ ነው ታብራራለህ ብዬ ስጨርስ አጓጓኝ ነው ህዝቡ ብቻ ሳይሆን ራሱ ያጓጓኝ ትላለህ ፈጣን አድርገን እንጀምረው ብለን ያው እንግዲህ እንደዚህ ሆኗል ያው እኔ ፓፒ ነኝ እሱ አቡና ነው አጠቃላይ ደግሞ ፓርላማው የሚባል የዩቲዩብ ቻናል ከፍተን ያው ወቅታዊ በሆነ ሐሳቦች ላይ አሁን በፓርላማ እንደምታውቁት ያው እዚህ ባክግራውንዳችን ላይ እንደውም ብለን እሱ ነው ያደረግነው የድሮ ፓርላማችንና ያ እዛ ላይ ፖለቲካዊ ነገሮች ይዳሰሳሉ እኛ ጋር ደግሞ ማህበራዊም ፖለቲካዊም ሁሉም በቃ ህዝቡን ያወያየን ድምጽ እየሰጣችሁበት የሚወድቀውን እየጣልን የሚያነሳውን እየጣልን እየተሻቸን እየተሞጋገስን ምናምን ምናሳልፍበት አንድ ያበደ ቻናል ብለን አሰብን እኛም እንግዲህ ካለን ኤክስፒሪየንስ አንፃር ኤክስፒሪየንስ ላችሁኛ ስደት አለም ላይ ያለነውና ከስደት ላይ የሚያለው ነገር እንዴት ነው የሚለውን ነገርና ያነሳን እናወራለን ብቻ የሆነ ፐርስፔክቲቮች እየጨማመርን ያለውን ነገር እንወያይበታለን እናንተም አውሩበት ይሄን ሄዱበት የምትሉንም አይዲያዎችን ስታጋሩን ምናምን እሱም ላይ በተመረኮዘ ሐሳባችን እየሰጠን እየተወቃቀስን እየተሞጋገስን ምን ሄድበት ቻናል አስበን የከፈትነው አሁን እንዲያው ምናልባትም ወደፊት ያው እየሰራን ያያለን ከመጣን እናንተንም አንዳችሁም እያስገባን ቢሆን አብረን መወያየት የምንችልበት ጊዜዎች ሊኖሩ ይችላሉ እና እሱን እናያለን እንግዲህ መጀመሪያ ግን ይሄ ነው ያሰብነው ወደ ጉዳያችን እንግባ እንግዲህ የዛሬው ስላንተ በደንብ እንደዚሁ በግሩፕ ሳይሆን እንደዚሁ ከላይ ሳይሆን እስቲ ትንሽ ፓፒ ማን ነው ምናምን ዝም ብሎ ለሚያይ ሰው ያው ፓፒ ማን ነው የሚለው ጥያቄ ትንሽ ከበድ ይላል አንዴ አይደል ፐርሰናል ላይ ሲሆን በቃ ምን አይነት ቪዲዮ ይመችዋል ማለት ከላይ ያለ ሰው ስለራሱ ያወራ ትንሽ እንትን የሆነ ላለማካበዱ ነው አሁን እንትን ይላልና ያው ዝም ብዬ እንትን ብለበለው ፓፒ ማለት እንግዲህ ከ10 አመት ጀምሮ ጀርመን ላይ የሚኖር ወጣት ሰው ነው ያው ታዳጊ አይደለም እዚህ ወላ ለበቀል ነው እንዴ ታዳጊማ ለማለፈኩ ያ እና ከ10 አመት ሆነኝ ነው ጀርመን ላይ ስኖር ያው ኦገስት ላይ እንደዚህ አለፈ እና ያው እሱ ነው ያለው ሁኔታ ትንሽ የተማርኩበት ሁኔታዎች አሉ ባይዘው ላቋርጠህና እንዴ የሚባል አባባል አለ እንዴ ውጭ ስደት ላይ 10 አመት የኖረ ሰው ትንሽ ለቀቅ ያደርጋል ማለት ይባላልና በመሃል ምናምን ለቀቅ ካደረገ ምናምን እንዳፈርዱበት ዲች ስለቆየ ነው እዚያ ጋር ምናምን እንትን ያለ ማቋረጥ ነው አባችሁ ያለ ማቋረጥ እኔ በቃ እዚህ ነው የነበርኩት እስካሁን ድረስ ሀገር ቤት ማለትኩም ምናምን እንግዲህ ያው በቅርቡ ለሀገራችን ያብቃን አሜን አሜን ብለናል እሱ ያው እንግዲህ ነው በጣም ወሳኝ ነገር ነው እና ያው ሚቲንግ ግሬት እናረጋለን ይሆናል ለዛ ያብቃን እኛም እዛ ደርሰን ምናምን ለፈርሙልን ምናምን ያብቃን ምናምን አስቡልን እንግዲህ ያው እና ይሄ ነው አቡና የሚለው ደግሞ እሱ ስለሱ ደግሞ ትንሽ ያጫውተናል እንግዲህ አቡና የደረጀ ልጅ ትውልዱ አበሻ ሙሉ የፈረንጅ የሚበላው ጮማ የሚጠጣው ጠጅ እንዴት ይታሰራል ዋስ ወጣል እንጂ በሚለው ብቻ ለቋጨውና አቡና ማለት እሱ ልጅ ነው በቃ ፈልጋችሁ ድረሱበትና በጊዜ ብዛት በአንዱን ዘርገፍ አድርገንላችሁማ ሰርጂታችሁ ልሮጡ ስለምትችሉ በጣም ቀስ በሚለው እንናገን የ27 አመት ወጣት እመስላለሁ ጩጬ ነው መስለው ምናምን በዛ ባይዘዌ ምናምን በፊዚካል አፕራንስ ምናምን ትንሽ ቀጭን ሰው ፌሮ ነው ይባላል አይደል አራስ ባነን ምናምን ያንቱ ሳይባሉ የሚያረጁት ሰዎች ውስጥ አንዱ ነኝና ያ 27 አመቱ ነው ኖሃሪ ነው ምንም ሌላ ቦታ የሌለ ሰው ኖሃሪ ያለ አይደል አንዳንዴ ትዝ ይላል ቤተክርስቲያን ምናምን የሆነ ነገሮች እኮ የተፈጠሩ ሰዎች አሉ ታለንት ተሰጥቷቸው ምናምን ያ ነው ማለት አንተ ታለንት ምንድነው ብለህ ታስባለህ ታለንት እኔ እንጃ የሆነ ፈልጌ አግኝቼዋለሁ በትክክል ብያላስብም ግን የሆነ የመማር ችሎታ የሆነ ነገርን የመማር ችሎታ አለኝ ባይሆን መማር ስለ ማላቆን ነገር ወደ ማወቅ መሄድ ይችላል ተምሬ ማለት ነው ይሄ ዝም ብሎ ዘልዬ ምናምን ይሄ በጣም አዋቂ ነኝ ምናምን ሳይሆን መማር ይችላል በቃ የመረዳት አቅም አለ እሱን ታለንት እሱ ነው ኖርማል እኮ ነው እኔ ጋር ደግሞ ብዬ ማስበው እኔ አለ ብዙ ቦታ እኮ ነው ታለንት ያለው ሰው አለ አሁን ቄቴሎ ምናምን መዳያቆን ይሆናል እግር ኳስ ተጫዋች ምናምን ሁሉም የራሱ ታለንት አለው ብዬ አስባለሁ እኔ ደግሞ ቆንጆ ምእመን ነኝ ብዬ ማስበው ተገልጋዩ ሰው ምእመን በቃ ዳርሎ እየሳተፈ ሜዳው ምናምን ሰው ይሄ በቃ ያው አለ በድል እንዳዳጥ ብሎ ወጥቶ የለ ያ መሪ ሳይሆን መሪ ለመሆን የሚፈልጋል ሊቀመንበር ይሆንልሃል ግራ ያጋባዋል ሀገሪቷን ያለ ቦታው ተቀምጦ ያምታታል በዚህ ያምታታል ምናምን ይሄን ራሱ የጀመርነው በግሊት ብለን ሳይሆን እንሞክር ቻስታችንን ይሄ ራሱ በግሊታችን ላይ ይችላል እንሞክር አንዱ ሊሆን ይችላል ፈልጌ ስላጣሁት ሊሆን ይችላል በሚለው ነው ያው የሶሻል ሚዲያ ዘመን ነው ደግሞ አሁን ያው ውስጣችሁን ይላላችሁ ሰው ያወራል ምን ይላል እኔ ብለው ምናምን የምትሉት ነገር አለ እንለዋለን ያባባችሁ ይሄ ነው እኛ አላማችንና ያው
ከወጣትነታችንም አንፃር በሚለው አሁን ስታተስ ቢኖረንም እንደዚህ ያው ፐርስፔክቲቮች ጨምረን እንግዲህ ያው ከኛ ምንድነው የምናየው እንዴት ነው ነገሮችን የምናየው የሚለውን ነገር ከአራት አይን በሚባለው በጀርመንኛ እንደዛ ነው የሚባለው ኮንተፊ ኦርግ ነው የሚባለው አራት አይን ፐርስፔክቲቭ በአራት አይን ተቀምጠን እንደዚህ የተወያየንበት ወደ እናንተ እናቀርብላችኋለን። እናንተ እንግዲህ የምትሉት ነገር ካለ ሀሳብ ካላችሁ ወይ ደግሞ አሁን የሆነ ያልጣማችሁ ነገር ካለ ብለው ምናምን የሚያስብላችሁ እኛም ቪዲዮ አይታችሁ በሉት እና ይሄም ቻናል ዋናው ነገር እሱ ነው የምልህ። በጣም ብዙ ጊዜ እኔ ቲክቶክ አካውንት አለኝ አንድ ነገር ፖስት ቻላቀም ምናምን ብዙ ጊዜ ወስውሶ አያውቅም ነው የምልህ። የሆነ ነገር የሚደብር ነገር አይተህ በቃ ይሄን ነገር ካለፈለፍኩበት ምናምን ብለህ ምናምን ደግሞ የሚከብድህ ነገር አለ እና እኔ በጣም ማውራት የምፈልጋቸው ብዙ ሀሳቦች አሉ ያልተወራልኝ የኔን ሀሳብ ነው የምልህ። እንደኔም ደግሞ እንደዚህ ውስጥ ደብቀው ሀሳብ ያላቸውን ሰዎች ሞከል ሳይሆን ያ ያወራላቸው ሰው ያስፈልጋል ምናምን በሚለው ላወራላቸው ነው ብሶት ውስጥ እዚህ ውስጥ የተቀመጠው ምናምን ግን ያው እኛ በርግጥ ኢንተርኔት ላይ ከመሆኑም አንፃር የሆነ ኒውትራል እየሆንን ነው የምናወራው ከሁለታችን አመለካከት ጨምረን እና ደግሞ ግን የሆነ ረጋ ባለ መንፈስ የሆነ ምን ልበል የሆነ በቃ ይሄ ያልተጠና ነገር አለ አይደል? ብዙ ጊዜ እኮ ሰው እንዲ ፖድካስት ምናምን ስታይ ምናምን ጥያቄ ቅድሚያ ተዘጋጅቶ ምናምን እሱ የሚመልሰው እሱ አመስመልሰው ይሄ አሁን ፍሎ ነው ከታይ ደረገ ምን አይባልም ይፈሳል በቃ ነው ፒውር እኛን ነው የምታገኙ ነው ይሄ የተደበቀ እንትን ያለ ነገር አይኖርም ምናምን ፒውር በቃ እዚህ ኮንቨርሴሽን ነው የምናደርገው ማውራት ነው ቀጥታ ወደ ጉዳይ እና የዛሬውን ሀሳብ የዛሬው የምናወራላቸው ነው ጀምረናል እኮ ዋናውም እንደዚህ ወስውሶን ራሱ ነገር የጀመርንበት እኮ ይሄ ሶሻል ሚዲያው አጠቃቀም በሚለው እንዴት ነው ሀገራችን ላይ እየሄደ ያለው ምናምን ኢን ጀነራል ነው ሁሉንም ያው አብዛኛውን ተቆጣጥሮት ያለው ቲክቶክ ስለሆነ እሱ ላይ በጣም ልናተኩር እንችላለን እንጂ ይሄ አጠቃላይ ሶሻል ሚዲያ አጠቃቀም ኢትዮጵያ ውስጥ እንዴት ነው ምናምን በስነ ስርዓት እየተጠቀምንበት ነው ምናምን የሚለውን ነገር እስቲ ነው ከቲክቶክ ስንጀምር ቲክቶክ ምንድነው ቲክቶክ ምንድነው ሰው ምንድነው ብሎ ነው የሚያስበው ቲክቶክን ፕላትፎርም እንዴት አይነት ፕላትፎርም አድርጎ ነው የሚያየው እና ደግሞ አንተ ምንድነው የምታስበው ስለ ቲክቶክ እኔ እንዴት አይነት ፕላትፎርም እንዴት ነው መገልገል የነበረብን ምናምን እንዴት ነው የምንገለገለው የሚለው ነገር ለመለየት ማለት ነው። እኔ ምለው ምን መሰለህ ቲክቶክ ሁሉ ነገር ስታዩት ያው ጎጂ ነገር እንዳለው ጠቃሚ ነገር አለው ይሄ ፋክት የሆነ ነገር ነው። ግን የሆነ ነገር ጎጂ ነው ጠቃሚ ነው የምትለው የሆነ አንደኛው ሳይድ ሲያመዝን ነው ጥቅሙ የጉዳቱ ሲያመዝን ይሄ ነገር ይጎዳል ወይ ይሄ ነገር ይጠቅማል ብለህ ለመወሰን የምታስበው ነው እኔ ብዬ ማስበው የግል ያስተሳሰቤ ነው መብት እኔ አሁን ላይ ባለው ነገር አጠቃላይ ሶሻል ሚዲያ የሚባለው ፕላትፎርም ኢትዮጵያ ላይ በስነ ስርዓት እየተገለገልንበት ያለ ነገር አይደለም ብዬ ነው ማስበው። ያው ከመጀመሪያችንም ከመሆኑ አንፃር የሆነ ገና የጊዜው መጀመሪያው ነው ገባውን ዩቲዩብ ምናምን ሌላም ፕላትፎርሞች ላይ ብንሄድ የቆየ ጉዳይ ነው ሌላቸው ሀገሮች ላይ እኛ ሀገር ግን ገና አሁን ነው ኢንተርኔቱ ምናምን እንደዚህ እንደልብ እየተዳረሰ ስለመጣ አሁን ነው ገና እንትን እየተጨበጠ ያለው እና በዛ ምክንያቱም ይመስለኛል እኔ አሁን እኮ የሆነ የሚያዝ የሚጨበጠው ጠፋ ገባችሁ አልተረዳነውም ነገሩን ምናምን አሁን በእንትን ስናየው ነው በአልጎሪትም ምናምን ስናየው ለምሳሌ ኮሜንት የሚያደርገው ተጽዕኖ ምንድነው የሚለውን ነገር አናውቅም ላይክ የሚያመጣው ተጽዕኖ ላይክ ለሱ ምን እንደዚህ ነው ምናምን አሁን ያ ላይክ ኮፒ ሊንክ ምናምን እንባባላለን እንሰማለን ያው ምን እንደማለት አሁን ሙሉ ሆኗል እኮ አሁንማ ለምን እንደሆነ ራሱ አውቀው ምናምን ሲሆን ብለህ ገብተህ እኮ ሁለት ሰው ያየ ላይክ ኮፒ ሊንክ ምናምን በዛ ባይዘዌ አዘጋችሁናል በቃ ይሄ ላይክ ኮፒ ሊንክ ምናምን አይደለም ጋስ ብለህ ህዝቡን አስረዳው ነው ይሄ ብታረግ ላይክ ብታረግ እንደዚህ ቪዲዮ ቫይራል ሊወጣ ይችላል እንደዚህ ኮፒ ብታረግ ለሰው አስተላልፍልኝ ምናምን ነው ገባ ምናምን ገብቼ ምንድነው የሆነ ሰዓት ላይ ኮፒ ሊንክ ምንድነው ምንም ጥቅሙ ምናምን እስካሁን ማቆ ታምር የለም ነው መረዳት ያስፈልገናል መጀመሪያ ብዬ አስባለሁና እሱ ደረጃ ላይ ስላልደረሰ አሁን በቃ ባለው ነው የምንጠቀመው ዝም ብለን በስሜት የሚነዳ ነገር ነው ምናምን በብዙ ነገሩ ገባ የሆነ እንጂ እውቀቱ ኖሮን አሁን ብዙ አሁን ነጮች የሚጠቀሙት እንደ ቃል ብናነሳው ሬጅ ቤት የሚባል ነገር አለ ያ ክራሽ አውት እንደዚህ አውቀው አሁን ለምሳሌ ቪዲዮ ላይ ምክንያቱም ኮሜንት ባረጋችሁ ቁጥር እናንተ ቪዲዮ ላይ የሆነ እንትን ይላል ቪዲዮን ፑሽ ያደርጋል ገባችሁ ቲክቶክ የሚያስበው አልጎሪትሙ የሚያስበው አሪፍ ቪዲዮ መሆን አለበት ሰው እየተነጋገረበት ነው ግን አንዳንድ ሰዎች ምን ብለው ኤክስትራ ቪዲዮ ይለቃሉ የሆነች ነገር እንዲቆረቆራቸው አድርገው ይለቃሉ ያባ የሆነ ይሳደባሉ ምናምን ከዛ አንተ ውሻ አንተ እንደዚህ ምናምን ብላችሁ እናንተ በስትሳደቡ ቲክቶክ ውሻ ምናምን አያቀልም የሚያቆሱ ምንድነው አንተ ኢንጌጅ ያረከ ነው የሚያስበው ሰውየውን እንዲያው እየረዳው ስትሰድበው እየረዳው ይሄን ሁላ እንደዚህ ትንሽ ከሌላ አንፃር ምናምን ስናየው ራሱ በጣም የሆነ የጠለቀ ነገር ነው ግን ያ ዝም ብለ ከላይ ነው ምን እሱ ነው በኮንቴንት ደረጃ ነው ማለት በኮንቴንት ደረጃ ነው ከታዘብኩት ነገር ነው ማለት አጠቃላይ ሶሻል ሚዲያ አጠቃቀሙ ነው ስንጀምር እንደዚህ ሳንገባ ዲፕ ምናምን ስንጀምር ሶሻል ሚዲያ ላይ ስትወጣ ራስህን ለፐብሊክ እያጋለጥክ ነው ማለት
በቃ ለፐብሊክ ራስን አይ በቃ መታየት ፈልጋለሁ ኮሚኒኬሽን ኢንጌጅመንት ፈልጋለሁ ምናምን ብለን የምትወጣው በቃ ለዛ ነው። አብዛኛው ሰው ለምን እንደሚወጣ አላውቅም ነበር። የሆነ ኮንተንት ታረጋለህ ትፈጥራለህ። የሰው ልጅ ዥንጉርጉር ነው ነበር። አሁን አብዛኛው ሰው የተለያየ ሀሳብ የተለያየው ቲክቶክ ላይ ስገባ የሚሊዮን አይነት ሰው ባህሪ ነው የምታየው ነው ማለት ሚሊዮን አይነት ሰው የተለያየ ባህሪ ያለው የሚመቸውን አታውቅም የሚመቸውን አታውቅም። እዛ ጋር ራስን ኤክስፖርት ስታረግ ብዙ አይነት ነገር ኤክስፔክት ማድረግ አለብህ። ስድቡም እንትኑንም ምናምን ገብቶ አንዳንድ ሰው ይደነግጣል። አይተዋል አይደል? የሆነ ድንገት ፖስቶ ምናምን ይደነግጣል። የገባህበትን ነገር መጀመሪያ ማወቅ አለብን ነው ገብቶ ይደነግጣል ለምን። አሁን ለምሳሌ የኢትዮጵያ እንደዚህ ነው ኮሜንት ያደርጋሉ እንደዚህ ይሳደባሉ ዝም ብለው ማለፍ አይችሉም ምናምን የፈራክበት ጉዳይ ነው የተስማማበት ቪዲዮ ስታረግ ምናምን አውቶማቲክ አግሪ ያርጋል። በቃ ተስማምተህ ነው ስድቡንም ችለህ ነው ማለት። አሁን ኢትዮጵያ ለምሳሌ የአዞ ቆዳ ሊኖር ይገባል እዛ ቦታ ላይ ማንነትን ሁላ ሊያስቀይር ይችላል በሁለት ቪዲዮ ነው ማለት ደንግጠህ ምናምን እንዴ ምናምን ልትሉላ ትችላለህ ነው። ኮሜንቱ የተመቱ ብዙ ኮሜንቶች ራሱ አሉ። እኔ አሁን እሱ ትክክል ነው ብዬ ነው የማስበው። የሰው ልጅ የተሰማው ነገር ያንጸባርቃል እዛ ጋር ደግሞ ነው ማለት ስትለቅም አለ ነው ማለት እንደ አማራጭ ቴክኖሎጂ ነው ቲክቶክ አጠቃቀሙ በደንብ ነው ማለት ያን ኮሜንት ያን የሰውን አስተያየት ያን ዘለፈው ምናምን መቀበል ከደበረ ኮሜንት እኮ ማጥፋት ይቻላል። ለቅና ኮሜንቱ ምናምን አስደምሮ ከዛ ወጥቶ ይሰድቡኛል ማለፍ አይችሉም ምናምን አይባልም። ራስን ማገልገል የምትችለው ራስን መዝጋት መሸም የምትችልበት አጋጣሚ ተሰጥቷል። ሰው ልጅ ኢንጌጅ እንዳያደርግ ማድረግ ትችላለህ። ለተወሰነ ለምትፈልገው ሰው ማለትንም ማስተላለፍ የምትፈልገው ሰው ለነሱ ማድረግ ትችላለህ። ግን ደግሞ ወቅቱ ያን ላይኳም ትፈልጋለች ስድቡም ደግሞ ይጣላል። እንደዚህ አይነት ፊልም የለም እኔ እንደተረዳሁት ቲክቶክ ላይ ነው ብለህ እንደዛ ነው። እና በጣም ብዙ መረዳት ያለብን ነገሮች አሉ ከኮንቴንት ከሚሰሩ ሰሪዎች ቪዲዮ ሰሪዎች ምናምን አንፃርም ስናየው ከእንተንም ከተመልካቹም አንፃር ስናየው ብዙ ያልተረዳናቸው ነገሮች አሉ። ገባ አንዳንድ አሉ በጣም ዩቲላይዝ አድርገው በጣም አሪፍ አድርገው የሚጠቀሙት አሉ። የተለያዩ ሰዎች አሉ እንዲህ ይሄ ነው ከማለት ያው አንዱን ጠርቶ አንዱን ከመተው ዝም ብለን እንተው። ግን ብዙ ሰዎች አሉ አሪፍ ሰዎች የሚገባቸውም አሉ። ምክንያቱም አሁን ኮንቴንት ፕሬዘንት አድርገው የሆነ ነገር አቅርበው ተጨንቀውበት አስበውበት ስኪትም ሆነ ኮሜዲ የሚሆነው አስተማሪ ነገር ሰርተው ያቀርባሉ። ገባችሁና አሁን ይሄ የራሱ ያለው ነገር ይሄ ቲክቶክ እኔ ማስበው እኔ ቲክቶክን የማይበት አንፃር ምንድነው ለምሳሌ አመለካከት ቲክቶክ በጣም የሆነ የፈጠነ አፕሊኬሽን ነው። ገባ የሆነ በጣም የቻይና አሁን ማሳብ ያለባቸው ኢንስታግራም ፌስቡክ የቆየ ነው ነበር። ግን ምንም እኛው ቀስ ብሎ ነው እንደሚሄዱ ነበር። እነሱም ጎርተውናል የሆነ በሆነ መንገድ ግን ተጠቅመውብናል። ግን ቲክቶክ በጣም ፈጠነ የሚያመጣው ኢንተግሬት የሚያደርጋቸው ነገሮች አዳዲስ እንትኖች ምናምን ገባ የሆነ ሳይኮሎጂውን ከዛ ጀርባ ሆነ ስታየው በጣም የሚያስፈራ ምናምን አይነት ነገር። ምክንያቱም አሁን የሰው ልጅ ወጥቶ ስለ ቸሩ መድኃኒዓለም ብሎ ለምኖ ይበላል። ገባ እዛ ቲክቶክ ላይ ግን በአበባ ስትመጣ በታፕታፕ ኮፒ ሊንክ በእንግሊዘኛ ምናምን ቃል ሲሆን ሐላል ነው። ገባችሁ? እንደዛ ነው እንትን እሱ ነው አሁን የሚከፋው ሰው ሊኖር ይችላል። እኔ አንድ ደግሞ እሱ አንድ ልጨርስና አንድ እሱ ደግሞ ማለት እንፈልገው ነገር ላይቭ ላይም ሆኖ የሆነ አስተዋጽኦ እያደረገ የሆነ እንትን እያቀረበ የሆነ በሆነ ነገር ሰውም እያዛና ሙሉ በሆነ መልኩ ኢንጌጅ እያደረገ ሚሰራ አለ። እነሱን አይደለም ገባችሁ አይደለ? እነሱ ላይቭ አውት ጌም ተጫወቱ መጫወት ምናምን እሱ ጌም መጫወቱ አይደለም ችግሩ እኛ የምንጠቀምበት መንገድ ነው። ገባ የምናረገው ነገር አሁን በገንዘባውን የሚሰጠው ሰው ብዙ መደረግ ያለበት ሰው አለ። አሁን ለምሳሌ ኮንቴንት እንዲ አሁን የቸገረው ምናምን አይደለም ቅድመ ለምሳሌ የሚሰራ ሰው ለምሳሌ በሱ በኖርማል ስናየው በኮንቴንት ክሬተሮች ስናየው ለምሳሌ በሚሰራ ቪዲዮ በሚሰሩት ሰዎች ኖርማል ኮንቴንት የሚሰሩ ላይቭ ላይ ቁጭ ብለው የሆነ ቪዲዮም እያዩ ሊሆን ይችላል ወይ የሆነ ከሰው ጋር ኢንጌጅ የሚያደርግ ነገር እየሰሩ ኮንቴንት ገባቸው አይደለ? ከዛ ግን እነሱ ሪዋርድ አይደረጉም። እነሱ ማንም እኛ ምስጋና የለም በቃ ምስጋና ቢስ ነው ገባ የሆነ ወጥሮ እሱ አስቦ ፕላን አውጥቶ መጥቶ ምናምን ነው ላይቭ ቁጭ ብሎ የሆነ ኢንተግሬት አድርጎ ነገሮችን አብሮ እየሰራ ነው በቃ ወጥሮ ከናንተ ጋር ያጫወታ ያዝናና። እዛ ግን ቁጭ ብሎ አንዱ ታታ ምናምን ሲል ትለቃለህ እሱ ከማኔ አንድ ላቋርጥ አንድ ደቂቃ ነው እንዴ እንትን ወዲያው ጥልቅ ውስጥ እንዳንገባ ቀድመን ነው ማለት ቀድመን ይሄ ነገር የመጣበት ነገር ብዬ መንስኤው ብዬ ማስበው ነው ማለት የኢትዮጵያን ቲክቶክ ዶሚኔት ያደረገው ኮንቴንት ምንድነው ብለህ ታስባለህ? ቲክቶክ ላይ በጣም አብዛኛው ዶሚኔት ያደረገው ነገር ጌም ነው በዚህ ሰዓት እሱ ነው ማለት ረጅም ሰዓት ቁጭ ብለህ እኔ ከራሴ ፐርስፔክቲቭ ነው ማለት ረጅም ሰዓት ቁጭ ብለህ 12 ሰዓት ምናምን ወደ ሰዓት እየታቀደ ምናምን ነው መዝናናት ያለበት ፓርት አለ። እንደ ህዝብ ሳይሆን የሚዝናናው አሁን መዝናናት ያለበት
አለ ሰው አለ የሆነ የተወሰነ ክፍል ነው የሚያቀበለው ነው ሳቢው የሚያቀበለው ሰው ነው እሱ ኢትዮጵያ ያለ ሰው ስላልሆነ ኢትዮጵያ ያለ ሰው በቀን ነው የቀን መዝናናት የሚፈልግ የቀን ተቀን ውሎ የሚያሳልፈው ቀን ነው ቀን ግን አታይም እኮ ላይቭ ላይ አብዛኛው እንደዚህ ጌም አታይም ግን ሁን ተብሎ የታቀደ ታርጌት የተደረገ ማህበረሰብ አለ ይሄ ሳቢው የሚያቀበለው ውጪ ቁጭ ብሎ ምናምን ለሊት በዛ ሰዓት ነው የሚገባው ነው ማለት እንደዛ ነው ፕላን ተደርጎ ምናምን ነው ስለዚህ ይሄ ማዝናናት ተኮር ነው ወይስ ገንዘብ ተኮር ነው የሚል ጥያቄ ያስነሳለው ለምሳሌ ነው ገንዘብ ተኮር ነው እና እሱ ነው ገንዘብ ተኮር ነው እሱ ነው ገንዘብ ተኮር ነው እሱ ነው ማለት አንድ ሰው ነው ማለት እኔ ያዝናናኛል እንደ ሀገር የሚያሳዝነኝ ነገር ቢኖር ምንድነው እንደ ሀገር ልንዝናናበት የሚገባውን ስታንዳርድ መሬት ጥለን በቃ መሬት ጥለን ነው አለ ኮንቴንት ክሬተሮች አሁን የሚሰሩ ቪዲዮ ምናምን ዩቲዩብ ላይ በለው ቲክቶክ ላይ በለው ትተው ቁጭ ብለው ለሊት ነው ሲለምኑ ነው በለው ያሩት በቃ እንደዚህ እሱ ነው እኮ ምንም ነው አሁን ቁጭ ብለው ኢንተርቴን የሚያደርገው ላንተ ነው ማለት እንደ ጥያቄ እንዳንበላ ማን ነው ይበላው እኔ ብርሰጠቁ እኔ ነኝ ተበላው ገባ አይደል አሁን እኔ እንዳንበላ ሊያሸንፈን ነው ማን ነው የሚሸነፍ ማን ነኝ እኛ ውዙ ይነጋ እንደዚህ ማን ነው የሚበላው ገባችሁ ይሄ በጣም የሰገጠ ነገር ነው የሆነ ካናይ ዌስት አንዴ ምን ብሏል መሰላችሁ አሁን እኛ የተቀበልንበት ነገር ሳስበው ማለት ካናይ ዌስት ምን ብሏል ብቻዬን ወጥቼ እንትን ላይ ሃይዌይ ላይ ብሮጥ ይሄ ሰው ይብድ ነው እንደሚባለው ነው ቁምጣ ለብሼ ምናምን አለ ቲሸርት ለብሼ ግን 100 ሆነን ምናምን ቁምጣ ለብሰን ብንሮጥ ምናምን ማራቶን ገባችሁ እንደዛ ነው ይሄ መርቃ እንትን አሁን እንዲህ ስል ምንድነው የሚያስቡት ምን ችግር አለ አሜሪካም ውጪ የሚያረጉት የለን ምን አገባን እነሱ ጋር ይሄን ማለት ለምን አይደለም የሚለው ነው እንጂ በቃ እንትኑ ነው ገባችሁ የሚያረጉትንም ሰዎች እረዳቸዋለሁ የነሱም 100% ጥፋት አይደለም ማረጉ ሳይሆን እኔ ብዬ ማስበው ደግሞ ምንድነው እዛ ነው ሀገር ላይ ቁጭ ብላለ የሰራደሉም እንደ ውጪ ማለት የተመቻቸ አይደለ እሺ የፈጠነ ገንዘብ ማግኘት ፈልጋለሁ እኔ ደግሞ ባይዘው ልንገራ ሰራባችሁ እናንተ አሁን እየተቃወምኩ አይደለም እኔ አሁን ኦዲየንሱ ይሄን ነገር ይገባዋል አይገባውም ነው ውይይታችን ሊሆን ይገባው ነው እኔም ቢሆን ሰራለሁ አሁን እኮ ነው እሱ ነው ቀሳ አይደለም እኔም አሁን ሀገር ቤት ገብቼ በአማቻንስ ምናምን ካሜራ አብርቼ ግን ተበላን እላለሁ ግን እንደ ኮንተንት ነው ማለት እንደ ኮንተንት ምኑ ነው የሆነ ሁለት ሰዎች እዚህና እዛ ቁጭ ብለው ታባር አረ ተበላን ምናምን ሲሉ ምኑ ነው ያ ነገር የሚያዝናናው ነው ማለት እንደ ምኑ ነው የሚያስደስተው እና እንደዛ ከዛ የ400 $500 ከኪስ አውጥተህ እምትሰጠው ምኑ አዝናንቶ ነው እኮ ነው ምንም ያዝናና አንተ ይሄን ነገር አሁን እኔ እንደ ህዝብ እናንተ ነው አሁን ለምሳሌ ለእናንተም ጥያቄ ሊሆን ይችላል ማለት ይሁን ሁለት ማታቋቸው ግለሰቦች ድንገት ስክሮል ስታረግ ቲቪ ላይ ይመጡና ንጋታ ታባርክ ከዛ ሌቭል አፕ አደረገም ነው ይባላል እኮ ደግሞ የሆነ ከኪሱ የሚወጣ ገንዘብ አይመስል የሆነ የሚሸረምጠው ምናምን ነው ይመስለኝ ግን የሆነ ቦታ ላይ ነው ለቅሞ ነው እንደምታመጣው እኛም ነገሩ የሚለቀምበትን ቦታ ምን አስለፋና የሌለ ነው በጣም አንተ እሱ ነው ማለት እንደዚህ አይነት ገንዘብ ለመስጠትም ይሄንንም ነው አብዛኛው ሰው ደግሞ እኔ ካየሁት ነው ማለት የአረብ ሀገር የሚኖር ሰው ምናምን ነው ዘው አጠቃላይ እንዴት ነው የሰው ልጅ ሲጀመር የሰው ልጅ አይዶላይዝ ነው ያደረገው ነው ማለት እንደ እንትን ቁጭ ብለህ የተከተላል እንደ ሰው ልጅ ነው ማለት ፈጣሪን ቁጭ ብለህ ተከተል ያን ነገር ለፈጣሪው ይሰጥ በበረከት ላይ በረከት ይሰጣል እኮ ዋናው ምን መሰለ የሚሰጥበት ምክንያት እንትን ነው ማይልፍለዳ ሀብታም ይጋብዛል ነው ሲባል ነው እሱ ነው በቃ ምክንያቱም እንትን ነው እዚህ ፖዝ የሚሰጠው እንዲታ እንትን አላቀቀው ምናምን ይባላል የሚያስበው እሱ እዛ ያሉት 400 ሰዎች እሱ ቻናል ላይ ገብተው እያዩት ነው ማን ነው እሱ ምናምን በቃ የቤቱ ቁጭ ብሎ 500 ሰጥ ጧት ተነስተው እኮ አባቢ ሙሉ ቀን ሰርተህ እኮ ጀርመን ላይ ምናምን ነው ኖርማል ስራ ሙሉ ቀን ሰርተህ 120 ብር ነው ምናምን ነው ቀረጥ ተቆርጦ 80 ብር ይደርሳል ሙሉ ቀን 8 ሰዓት ሰርተህ ማለት ነው ኖርማል እንዲህ እየሰራ 80 ብር ሰርቶ በቀን እንደው 80 800 ብር አሁን አንበሳና ጋላክሲ ምናምን አድርገው ቢለቀው 800 ሄደ ገባችሁ አይደለ 800 አሁን ስንት ቀን ነው የሚሰራው የሰውዬ ወደ 10 15 ቀን ምናምን እናተን ሀገር ቤት ሄዳታይ ገባችሁ አይደል ይሄም ማለት ያ ሁለት አካል ነው ጥፋተኛ የሚሰጠው የሚቀበለውም ጥፋተኛ ነው ገባችሁ የሚቀበለው ጥፋተኛ ነው ግን ቢሆነ ደግሞ በሰውኛው ሳይድ ደግሞ ስታስበው እዚህ የሚሰጥ ሰው ከተገኘ ነው እንዲመጥለው ነው ያ ሰርቫይቫል ነው ገባችሁ ግን ሞር ብር ሆነ ሞር ወጣለት አሁን እየኖሩበት ነው ገባችሁ ይማቻቸው እኔ ማለት እንፈልገው ግን ምንድነው እነሱም ቢሆኑ ማድረግ የሚችሉት ነገር ቢኖር ምንድነው የሆነው ጌም የተባለ ገላንታ ዱቄት ድፋ ተንከባለል ከመባባል የሆነ የሚሸነፍ ሰው የሆነ ነገር ያደርጋ የሆነ የሚያዝናና ነገር ኢንተርቴን የሚያደርግ ነገር ሰውን ወይ ደግሞ የሆነ ነገር አድርጉ በቃ የሆነ ኢንጌጅመንት የሚያመጣ ነገር እሱ አይደለም እሱ እኮ ነው ችግሩ እኮ እሱ ነው ማለት ይሄ ነገር ቢያደርግ ነው ማለት አይደለም ነው እኔ አሁን እሱ አልፈርድባቸው ነው አሁን እዛ ጋር ህዝቡን ኢንጌጅ እንዲያደርግ ያደረገው ነገር ያ
ፊት ላይ መለቅለቅ ምናምን መከባለሉ ምናምን ነው እንጌጅ እንዲያደርግ ያደርገው ነው ማለት እንደ ህዝብ ነው ማለት እሱ ነው ችግሩ እኮ ነው ማለት እሱ ነው ምንድነው ማለት እዛ ጋር አሁን ኮይን እየሰጠኸው ምናምን ቤተ እንደዚህ እንርዳ ምናምን ቤት ማይል ለሚሰጥም የለም የሚሰጥም የለም ነው እኮ እሱ ነው ማለት እንደ ምሳሌ ልንገርህ ነው የሚለፋ ሰው አይከበርም ሀገሪቷ ኢንጀነራል ነው ማለት ነው ለዛ ነው ሁሉም ሰው በቃ እኔ ብዙ ኮንተንት የሚሰሩ የሆነ ሰዓት ላይ አይ ነበር ነው ማለት አቢሲኒያ ቫይን ነው ምናምን የሚባሉት እዚህ የሆነ ልጅ ነበር ከነሱ ጋር የራስተው ቀዩ ልጅ አቤል ነው ምናምን የሚባለው አሁን እሱን አያው ነበር የሆነ ሰዓት ላይ አይ ነበር ዩቲዩብ ላይ በጣም ገራራሚ ኮንተንቶች ምናምን ይሰራ ነበር እና ይለፋል በጣም ነው የሚለፋው አይተው ከሆነ ይለፋል የልፋቱን ያህል አላገኘም የልፋቱን አንድ ሁለት ቪዲዮ የሰራውን የልፋቱን ያህል አላገኘም ከዛ ሳይ የሆነ አካል እዛ ጋር ማታ ቁጭ ብሎ ታፕ ምናምን ብሎ ባናት ላይ 6-7 ሚሊዮን ብር መኪና ይነዳባል አፓርትመንት ውስጥ ይኖራል እዛ ራስን ትጠይቃለህ እኮ የሰው ልጅ ነው ለምን ትላለህ ለምን አስለፋኝ ብለህ ከዚህ ወደ ሰዓት ላይ እኔ በደንብ ዩቲዩብ ላይ ነበር ማለት ነው ሰዓት ላይ ሳይሆን ደቅ ብሎ ታፕ ይላል ምናምን አፈርድበት ቃሉ የሚለው ራሱ ጠረገረ ብላ ነው አፈርድበት ነው ግን ፈርሷል ገባ እዚህ ጋር ብላ የሌለው ጠረገራ ተኛ የለም ብላ ነው ማብላት ካልቻልክ ወደ ኔክስት ትሄዳለህ ሰርቫይቫል ነው የገባቸው የነሱን ጥፋት አይደለም ይሄ ነው ማለት ፈልገው የሆነ ሰው እኛ የሆነ ምናደንቀዋቸው ኮንቴንቶች የሆነ የለፉበትን ነገር ምናምን ነገር ቢሆን ወይ እነሱ የሚሰሩትን ነገር ምናደንቅ ነገር ቢሆን እንደዛ ይሰሩ ነበር እኛ ምናደንቀው ምንድነው ላይቭ ላይ ገብቶ ዱቄት ሚደፋውን ላይቭ ላይ ገብቶ ሚንከባለለውን በጣም ትላልቅ ሰዎች እንደዚህ ምናምን የትላልቆቹ እኮ እድሜ ሲገፋ ምናምን አንዳንዴ ሎኒ ስትሆን ምናምን ብቻን ምናምን ገባለ እንደዚህ በቃ ትልልቅ ልጆችን ማግበው ይሄዳሉ ምናምን አይነት ነገር አለ አይደል ፈጣሪ ካልባረከ እኮ ምናምን በቃ ተሰቃያለህ ብቻ እንደዛ እኮ እሱ ነው አሽማግሌዎቹ ምናምን ትላልቅ ሰዎች በጣም እግዚአብሔር እነሱ የሚያሳዝነኝ ሰው የለም እዚህ ምድር ማን የተያዘ ሰው ሁሉም ጋር ያሉት አሜሪካም አሉ እዚህም አሉ ምናምን ብዙ ሰዎች አሉ የሚገባጣገቦቹ ያ በቃ የሚያወዛገባቸው ገባቸው እንዴ እነሱ ጋር እኮ አይደለም ቲክቶክ ላይ የሚወዛገቡት እሱ ነው ማለት እንደሱ አይነትም አለ የእነሱን ማን እንረዳም እነሱን በቃ ግራ ማጋባት ነው ገባቸው አይደል እሱ ነው የነዛን ግን ስናየው ተጽዕኖ የሚፈጥሩት ነው የሚያሳዝነው ነገር እንዴት ነው አንተ የሆነ ሰው እኮ አለ አሁን ያ ኢንፍሉዌንሰር ነው የሚባለው ተጽዕኖ ፈጣሪ ምናምን የሚባለው የሆነ ሰው አንተ ላይ ተጽዕኖ ሊያሳድርብህ የሚችለው ካንተ የተሻለ ሰው ሆኖ ሲገኝ ሊሆን የሚገባው ነው ግን አሁን እኛ ሀገር ያሉት የምር ኢንፍሉዌንሰሮች የሆነ ተሽለው ኢንፍሉዌንስ ማድረግ የሚገባቸው ሰዎች ናቸው የምር አስተውለህ አይታቸው እኮ ነው ምናምን ፐርሰን እየጠራን ሲሆን አለ ኢንጀነራል ነው እያወራን ያለው አይኖሩም አይደለም ነው ማለት አሉ የሚገራርሙ ኮንተንት የሚሰራ አብዛኛው ሜራይቱን ማጆሪቲውን ነው የምናየው ነው ማለት የሚገራርም ኮንተንት የሚሰራ አለ እሱ እንዳለው ነው ግን አብዛኛውን ስናየው ጭራሽ ሚዲያ ፊት መቅረብ የሌለበት ሰው ጭራሽ ካሜራ መያዝ የሌለበት ምናምን መቅረብ የሌለበት ሰው ነው እዛ ጋር በሚሊዮኖች በ2 ሚሊዮኖች ሰዎች እየተከተሉት ምናምን ኢንፍሉዌንስ የሚያደርገው ነው ማለት በስድብ በምናምን እሱ ነው በምናምን ይሳደብ ምናምን ከዛ ታፕ ነው ምናምን ከዛ የሆነ ሰዓት ላይ ይሄ ዝናው ይመጣና ደግሞ ይገነፍልብና ትቢት ይሆናል ፖድካስት ላይ ቀርበ ሴጋ ምናምን ትላለህ ነው ትቢት እኮ እሱ ነው ትቢት ይመጣና ይሄ ከመሬት አንስቶ ያነሳውንና እዚህ ጋር የሆነ ጥሩ ላይፍ ላይ ያቀረበውን ሰው እንደ ቆሎና እንደ ቄጤማ መቁጠር ይጀምራል ማለት እንደ ጤማ ነው የሚያወጣው እንደ ፋራ ምናምን ከዛ እሱ የጨሰ ነው ምናምን ከዛ ያ ነገር ደግሞ ጭራሽ ይባላል እኮ ነው ፐብሊሲቲ ላይ ነው ባይዘው መናገር ፈልገው ባር የሚባል ፐብሊሲቲ የለም እንደውም ኢንጌጅመንት ያለው ይሄ ስድድቡ ምናምን ሆኗል ሀገር ላይ ነው መለቆ የሆነ በጣም ስለ ላይፍ ለሚቀየር ምናምን ነገር እየተወራ ምናምን ያለበት ሰው ቦታ ላይ ማመድ የሆነ 3-4 ሰውም ቁጭ ደቅ ብሎ የሚያይ የለም ምናምን እንደዛው ነው እስቲ ግባ የሆነ ሰው ይናቆር ምናምን ስድብ ይጀመር ምናምን ዛጋ ምናምን ነው ጋርጎ ነው የሚያዩት ምናምን ማለት ነው ከዛ ኮሜንት ላይ ይጠብቃል የሆነ የሱ እስኪነካ ምናምን እንደዛው እንደዚህ ላይ ወደዛ ምናምን ኮሜንት ላይ ፍጭት ምናምን ከዛ ኮጭ ይመጣል ምናምን ታፕታፕ ይበዛል ምናምን ይሄ ታሪያ ወዴት ነው የኢትዮጵያ ብቻ ናት ነው በበኩል ያዩት ነው ማለት ፖለቲካዋ ባላንስ ያስፈልጋል ነው አርቷ ፖለቲካችን አርታችን ቲቪያችን ሁሉም ነገር በቲክቶክ የሆነ አንድ ብቸኛው ሀገር እኔ እንጃ ነው ያላየውም እግዚአብሔር ምን ሌላ ቦታ አይተታቃለ ደሞ ሁሉ ነገር የሚቃኝበት በቲክቶክ የሚወሰድላት ሀገር ነው ኢትዮጵያ ነው ታውቃለህ ይሄ ደሞ እንትን የሚጸደው የሚያስቀው እንደው ታውቃለህ እንትን የላቸውም ይሄ ኤክስፐርት አሁን ለምሳሌ ስለ ፖለቲካ የሚያወራ ስለ እንትን የሚያወራ ሁሉም ስለ ሁሉም ነው የሚያወራ ሁሉም አርቲስት ነው ሁሉም ፖለቲከኛ ነው ሁሉም እንትን ነው ሁሉም ቲክቶክ ላይ ማለት ነው ሁሉም ስለ ሁሉም ነው የሚያወራ በቃ ስለ ሁሉም ሙቀት አለ
ይሄ ቲክቶክ የሚያመጣው አንድ ነገር እኮ በጣም ደግሞ ዴንጀረስ እውቀት ምን እንደሆነ ታውቃለህ? በጣም ዴንጀረስ እውቀት እቺ ቁንጽል እውቀት ናት። እቺ ቲክቶክ ላይ ከዚህም ሰበስብና ምታቂ መስራት ሁሉም ላይ ኢንፎርሜሽን ስላለ የሆነ ኮንቨርሴሽን ሲነሳ ራሱ ያወቅ ይመስላል አይደኛ በቃ ከዛ በኋላ ለንግግር ክፍት አይደለም ለምንም ክፍት አይደለም ዱንዱም ዜጋ ነው ይፈጠር ይፈጠርልኝና ያ በቃ የሆነ አሁን እኛ እዚህ ጋር ያለን እኛ የሻለ ሰዎች ነን ምን እንደዚህ አስተውለን ነው ምናምን ሳይሆን እንደ ህዝብ እንወያይበት እኛም ያላችሁ ነው እኛም እኮ እናንተ የሚያዩት ሰዎች ነን ቁጭ ብለው ምናምን ታፕታፕ ከሚያደርጉት ውስጥ አንዱ ነን አሁን እኛ በተመልካች ሳይድ ነው ያለነው ይሄ ነገር መቀረፍ አለበት ደግሞ ከሚሉትም ወገኖች ነን ያ እንትን ነው እንደ ነጥቡን ያለውን ሁኔታ ምናምን እንደዚህ ያላ ስንገርፈው ነው ገባችሁ ገረፍ ያደረገን ስናወራ ነው እንጂ እንዳልኳችሁ ነው እኔም አሁን ሀገር ቤት በሆን አሁን ዛሬ ማታ ላይ ነኝ ገባችሁ አሁን ደግሞ 2 ሰዓት ነው ጠብቄ አሜሪካ ይነጋል በቃ ለኔም ነጋ ገባችሁ አይደል ይሄ ነው እንደዛ ነው ሰራብ ነበር አሁን ግን በዚህ ሳይድ ሆኜ ደግሞ እንደናንተ እንደተመልካቾች ታፕታፕ ያደረገን ላይ ነው ገባችሁ አይደል ግን መሆን ያለበት ባላንስ ማድረግ አለበት አሁን ለምሳሌ አሁን ምርጥ ስለሆነ ብቻ አሁን ጃኒን እንደምሳሌ ልውሰደው ገባ ለምሳሌ አሁን ጃኒ አሁን አንዳንዴ ጌም ይጫወታል ግን ደግሞ በብዛት የሚያደርገው ምንድነው ኮንቴንትም ይሰራል ቲክቶክ ላይም ሆነ ዩቲዩብ ላይም ሆነ አንዳንዴ ገብቶ ጨዋታ ባላንስ ያስፈልጋል ገባችሁ አይደል ትጫወታላችሁ ይሄ ከሰው ጋር መነጋገር የለ ምን የለ በቃ ፋሚሊየር የሆነ ኮንቴንት ነው ፋሚሊየር የሆነ ኮንቴንት መሆን አለበት አይደለም ስለ ዲፕ የሆነ ነገርም ከ18 በታች ማይሆንም ነገር የምትሰሩትን ራሳችሁ ሰሩ ግን ባላንስ አርጉት በላይቭም ግቡ ከፈለጋችሁ እንትንም በሉ እኛ ደግሞ በተመልካች ሳይድ የምናጠፋው ያለው እነሱ እየሰሩ ላይቭ የሚገቡት አሁን እንዲዘልተን ነው የሆነ ከስንት አንድ ነው እንደዚህ ባላንስ አርጎ መንቀሳቀስ የሚችል የሚሳካለትም ገባ አይደለ ሌላው ይጥራል እንዳልሳለው እንደቀደሙ አሜን የሚሰራው ላይ አልፈደም ነው ማለት የሚሰራው ላይ እየፈረደን አይደለም አይደል እሱ መፍረዱና አምሳን አይደል መፍረዱ ሳይሆን ነው ማለት እኔ የሚጠራው ሰው ነው ማለት እዛ ጋር አለ እኮ ይሄ የሚጠራው ሰው ለፍቶ የለም የሚሰራው ሰው ሳይሆን ኦዲየንሱ እንትኑን ጣሙን ማሻሻል አለበት የሚለው ነገር ላይ ነው የሚመርጠውን ነገር መስማት ያለበትን ነገር ማወቅ ያለበትን ነገር መምረጥ አለበት ባይነኝ ነው ማለት ኦዲየንሱ ሲሰማ እኮ ሲሰራ መታየት ፍሬም ማየት ትፈልጋለህ ዝም ብለህ እኮ አትለፋም ነው የስራህን ውጤት ማየት ትፈልጋለህ ነው ማለት ለፍተህ ምናምን አትታይ እኮ ያ ኔጌቲቪቲ የሚስበው ማህበረሰብ ላይ ሆነ ይሄን ኮንተንት ብትሰራ ብቻህን ላይ እንደመሄድ ነው የሚቆጠረው አብዛኛው ሰው ነው ማለት በጣም የተሳበውም እንደዚህ ለመሆንም ነው ማለት የሆነ ግሩፕ አለ እኔ ብዬ ማስበው ነው የሆነ ግሩፕ የሆነ ኮንተንት ይጀምራል ከዛ አብዛኛው ወደዚህ እየተሳበ ይሄዳል ማለት አንተ እዚህ ጋር ብቻህን ስትቆም በቃ የብቸኝነቱ ስሜት ይሰማህና ትገባለህ እኮ ውስጥም እዛ ውስጥም ኔጌቲቭ ሳይድ ውስጥም ያለው ሰው እኮ አምኖበት አይደለም ነበር ብቻ መቆም መፍራት ነው እኔ ብዬ ማስበው ብቻ መቆምን መፍራት ነው ማለት እንደዚህ በኮንቨርሴሽን ደረጃ እንደዚህ ተሰብስበ ሰው ራሱ ሲወራ ስትገለል እኮ በቃ ተመሳስላል አይደል አካባቢ መስለን የምታልፈው እኮ ነው አብዛኛው ሰው እኔ ደልቶት ነው ሳይሆን መስሎ መኖር የሚባለው ነገር በሚለው አስተሳሰብ ነው እዛ ያንቁጭ ብሎ የሚያየው ነው እና ያን ነገር ደግሞ ለማድረግ እንደ ህዝብ ተወያይተ እንደ ሐሳብ መቅረብ አለበት ይሄ ጠረጴዛ ላይ እና ምን አሁን በእንትን እኔ መተማረት ፈልገው ትልቁ ነገር ሲጀምሩ እነዛ ሰዎች አሁን በዚህ ሰዓት ሊሆን ይችላል ምክንያቱም የጌም ምናምን የሚባለው ነገር ተስፋፍቷል ግን ሰዎች ሲጀምሩ ኮንቴንት መስራት ቲክቶከር ለመሆን ወይ ዩቲዩበር ለመሆን የሆነ ነገር ሲጀምሩ የሚጀምሩት እኔ ጌመር ሆኜ ቁጭ እያደረጋለሁ ብለው አይደለም ገባችሁ አይደል የሆነ ነገር ሰርቼ ወይ ቭሎግ ሰርቼ ወይ ሪአክሽን እንዲባረግስ ያስባሉ ኮንቴንት የሚሰሩ ሰዎች ገባችሁ አይደል በጣም ያስባሉ ይለፋሉ ይወጣል ይቀርጻል እሱ ተሯሩጦ እዛ ከላይ ወደታችሁ የተንከባለለ ምናምን አሪፍ አድርጎ የቀረጸውን ቪዲዮ ገባችሁ አይደል እዛ ካሜራ ተበድሎ እዚህ ማይክ አምጥቶ እንዲህ ብሎ ፋይሉ ጠፍቶበት ድጋሚ ወጥቶ ቀርጾ ምናምን አድርጎ የሰራው ምንም እንትን የለውም ይለፋል የሆነ ሰዓት ላይ ደግሞ ምን ይሆንበታል አሁን ልክ ዩኒቨርሲቲ 5 አመት ተምረህ ወጥተህ ሌላ ስራ ግባ ብትባል ደሞዙ ራሱ የተሻለ ቢሆን ኦልሞስት ደስ አይልም 7 አመት ለፍቼበት ምን እንትን ያመጣል ይሄም እንደዛ ነው ገባችሁ ዩቲዩብ ምናምን ቲክቶክም ሰርቶ የሆነ ሰዓት ሳይሳካ ሲቀር እንዲሁ ትቼው ይላሉ አይደል ምክንያቱም ያው ሁሉ ለፍቼበት ሚላል ከዛ ምንድነው ይረዳል በዛን ጊዜ የጌሙም የምኑም ኖሌጅ አለው ኦሬዲ ገብቶ መጫወት ይችላል ይገባል ይሄድበታል ምክንያቱም የኮንቴንት መስራት ዕውቀት አለው እና ደግሞ ከዛ ነው ማለት ከዛ እሱ ነው አማራጭ አለማጣት እና የኛ ችግር ነው የተመልካች ችግር ከሚደብረውም ነገር ነው ማለት አሁን እንደዚህ አይነት ነው ማለት አሁን ለምሳሌ እንደዚህ ቢሰማ አሁን ለምሳሌ ነው ማለት አሁን ለመናገር አይደለም ይሄ ነገሮችን አሁን ለምሳሌ ነው ማለት እኔ በመናምን አለው በህይወት ላይ ነገሮችን በቃ በሐሳብ ማሸነፍ የሚባለው ነገር አለ ነበር አሁን እንደዚህ ስትል ነው ማለት ምቀኛ ነው ይላል ወጥቶ ምናምን አይደለም ነው ማለት ይበል ምናምን ሳይሆን እንዲሁ እንደ ኮንቨርሴሽን እንዲሆነ ነበር ምቀኛ ነው ይላል መስራት ስለማይችል ነው እንደዚህ ስለማይ አይደለም ነው ማለት አንተ አሁን እንደዚህ መሰራበት እንደዚህ
ጥሩ ጎን አለው ብላ አስረዳ ወጥተህ ነው። አሁን እኛ ለምሳሌ እኔ እንዲህ የምታረገው የሆነ ቤት ውስጥ ቁጭ ብሎ ለሚውል ሰው ለምሳሌ የሆነ ቦታ ተከቶ ስደት ላይ ያለ ብቸኝነት ለሚጠቃ ሰው ቁጭ ብሎ በያይ ምናምን ጊዜ መግደያ ይሆናል ነው ማለት። ግን በምን ኮስት ነው ይሄ ጊዜ ነው ማለት የሰራህበትን ቀኑ ሙሉ እያመጣ ለ2 ደቂቃ መዝናኛ እየሰጠ በዛ ኮስት ነው የምትዝናናው። በዛ ኮስት እኮ ብዙ ኢንተርቴይንመንቶች መሰራት ይችላሉ ነው ማለት። አሁን እዚህ ጋር በሚወጣው ገንዘብ በሚንቀሳቀሰው ነገር ማለት ነው። ፊልሞቻችንን ነው እስቲው በፊት እንዴት ነው የወንዶች ጉዳይ ሌላ ጥራዲ እንትን ባለቀለም ሙሉ ወይ ሚስተር ኤክስ ምናምን ኤፍቢአይ ምናምን በቃ የሆነ ደስ ብሎ ተዝናንተህበት እኮ የምታልፈው ነው። እስቲ አሁን ክፈል ነው ለዩቲዩብ ተብሎ ነው የሚሰራው ለ5 ነው የሚሰሩት ምናምን በ2 ሚሊዮን ብር በጀት በቃ መጀመሪያው ሲጀምረው መጨረሻውን ታቋለህ ስርጭት የሚል ወይ ያዝናና ምናምን በቃ ሁሉም ነገር ጥፋቱ እንትኑ ነው ማለት መልእክቱን ተትቶ የፈጠነ ገንዘብ መስሪያው ሁሉም ነገር ነው ማለት በዚህ ውስጥ ነው ማለት ይሄ ክሬቲቪቲ የሚባለው የፈጠራ የሚባለው ነገር ጥበብ የለውም ምን አፈርበላ በቃ በአይናችን ላይ ያየ ምንድነው ታዲያ እንዴት ነው ወደፊት ነው እንዴት ነው በቃ እንዴት ነው እናድርገው ነው ማለት ክሬቲቪቲ የሚባለው የለም ተጠናቋል በቃ ተሰነባብተናል። ስለዚህ ሁሉም ፈጣን ገንዘብ ነው የሚፈልገው እዚህ ጋር ይመጣና እንጫጫባል ምናምን ነው አሁን እንዲያየ ራሱ እንትን የሚል አይጠፋም እኮ እነዚህ እንዲያወራሉ እንደዛ ይላል ቸላ ነው እሱን ሳንችል አንወጣም። እኛም እንደዚህ ጋር ቁጭ ብለን ስናወራላችሁ ደግሞ እንደ ንጹህ ምናምን እናንተም ደግዱ ከታች የተሰማችሁ ነው እኛ እንደ ንጹህ ምናምን ሆነን አይደለም እናወራላችሁ እኛ እንደናንተ ነን። ግን እናንተም አሁን ይሄንን ሐሳብ ማሰብ ይኖርባችሁ ያስማማል ወይስ እኛ ብቻ ነው አሁን ሄደው እና ያው ያለውን ነገር ቶፒኩን እያወራን ነው ይሄን ነው እንግዲህ እስካሁን ያላችሁን ነገር እኔ ኮሜንት ላይ አሳውቁን። ደግሞ በመሃል ባይዘው በመሃል መቆራረጥ ምናምን ይመጣል ምናምን ስሜታዊነት ምናምን ሊታሽብን ይችላል ምናምን እና እሱ ደግሞ ያው አብሮ አደግና ወንድማማች ምናምን ስለሆነ በቃ የምናወራቸውን እኔና እሱ ከካሜራ ቢዘጋም የምናደርገው ኮንቨርሴሽን ነው ባይኖርም ካሜራ ምናምን የሚደረግ ኮንቨርሴሽን ነውና ለዛ ነው ለይ የተቀዳ ምናምን ስርዓቴን ይዤ ምናምን አጀንዳዬን ይዤ ምናምን መጥቼ ምናምን አያሳስብም እንችልበታለን እንደሱ ግን እንደሱ ሮው እንዲሆን ነው ያልተቆረጠ በቃ ከቶፒክም ወጣ ሊል ይችላል አንዳንዴ ገባችሁ እንደዛ ማለት ግን ተመልሰን ደግሞ እንመጣለን ገባችሁ እንደዛ ነው ያማንና ቲቪዎቻችን ራሱ ብታየው ማለት ነው በኮንተንት ደረጃ ነው የሚል ስክሮል ማይደረግ ቲክቶክ ነው ቲቪያችን ያው ቲክቶክ ላይ የደቂቆች ስለሆኑ ምናምን ላስ ያረከሳልፈው ቲቪው ግን በቃ ቲክቶክ ላይ የምታየው ኮንተንት ናሽናል ቲቪ ደረጃ አስበው አለ ማለት የሀገር በፊት ምናምን ዜና ምናምን መለሱ 2 ሰዓት ነው ሊያወራ ምናምን መለሱ 2 ሰዓት ሊያወራ ነው በእኛ ዘመናችን ነው ሊያወራ ነው ምናምን ተብሎ እኮ ደቅ ብለ ከቲቪ በኋላ ተጠብቃለ ምናምን ህብረት ትርኢት ምናምን የነበሩበት አሁን ውስጥ ጥያቄና መልስ ምናምን የነበረበት ጊዜ ነው ማለት እሱ ነገር ቀርቶ አሁን የሚያቃጥል ነገር ትበላለህ መጨረሻ ላይ 50 ሺህ ብር ትሸለማለህ ምናምን በቃ ህዝቡ የማይበላው ነገር ያዩ የሚያጓጉት ምናምን በቃ ፕሮግራም ብሎ በቃ በጣም የደከመ ነው ከእንትን አንፃር በሱ ብቸኛው እኔ እንደ ኮንተንት ራሱ ሰራ ያለ ነገር የሚሰራው በየማሰው ሴፉ አሁን ለምሳሌ ታየዋለህ ነው አለ አሪፍ ነው ግን ትንሽም እሱም አንድ ያጠፋው ነገር አለ ነው እኔ እሱ ነው ፐርፌክሽን እኮ አጠበቀም ለሁላችንም ነው ኢን ጀነራል ነው ምናምን አሁን ነፃነት ምናምን ብዙ ከብዙ ጊዜ እኛ ከመወለዳችን በፊት ወይ ኦልሞስት ከተወለደን ከተረፈርሚያችን በኋላ ጀምሮ ያን የሬዲዮ ላይ በዓል ሲሆን በግ ሲሰጥ ምናምን ራሱ አስተዋውሳለሁ ገባ እንደዚህ አይነት ከድሮ ጀምሮ የተሰራ ነገር ነው እሱ ገባ አይ ዝም ብሎ ዛሬ መጥቶ የወጣ ነገር አይደለም። አሁን እኮ ችግሩ እሱ ነው ማለት አሁን ጋዜጠኝነትም የሚዳኘው በፊዚካል አፒራንስ ነው ወይ ቆንጆዬ ናት ምናምን ወይ ምናምን ካሜራ ላይ እንደዚህ መሳብ አለባት ምናምን በፊት በታለንት ነበር አርቲስቶቻችን ነው ያቸው ነው ማለት መልክ አይደለም የዛኔ መስፈርት የነበረው ነው ማለት የጸዳ ችሎታ ነው በ5 አመት 10 አመት ምናምን ሀገር ፍቅር ተቀጥረው ምናምን አፈር በልተው ምናምን ነው ቲቪ ላይ ራሱ የሚወጡት ነው ቲያትር ቤት ምናምን ሰርተው ምናምን ነው አሁን በቃ መታያለ ቆንጆዬ ናት እቺ ፉታ ድራማ ትስራ ነው አክቲንግ ሞቷል መስፈርታችን ሞቷል እንደ ሀገር ሞተናል በአጠቃላይ ይሄ ኮንተንት ነገር ነው ወይ በቃ ነው ማለት ግን ደስ የሚለውም ደግሞ ግን እሱም ሆኖ አንዳንድ ሰዎች አሉ አሁን ለምሳሌ እንደዚህ ይሄ እንትኑ ጀነራል እንትኑ የሰው የህዝቡ ብዛት ኢንፍሉዌንስ ማያረጋቸው ሰዎች ገባ በቃ እንዲ ትሮትም ኳሊቲ ያለው ነገር የሚያቀርቡ ገባ እነሱም ፋስት መኒ ይፈልግ ይችላሉ ፋስት መኒ ማምጣት ይችላሉ የበለጠ ኳሊቲ ያላቸው ያንን ፋስት መኒ ለመስራት ገባ ግን አይሰሩትም በቃ ለጥበቡ የሚጨነቁ ለአርቱ የሚጨነቁ አሁን ፊልም ፍቅር እስከ መቃብር ፊልም እንትን የደረሰው ሳይሆን የፊልሙን እንትን ካሜራማኑ ምናምን ነገር
ስሙን ራስዎት ፍቅር መስቀል አዲሱ ማን እሱ ሌሎችም ፊልሞች የለም እኮ አይደለም በጣም ይሰራልና በጣም ያበዱ ፊልሞች አሉ በማለው እና እነሱንም ማድነቅ ፈልጋለሁ በዛ አጋጣሚ እነሱ ምርጥ ሰዎች ናቸው አንድ ራውንድ ኦፍ አፕሎዝ ለነሱ ምክንያቱም በዛ በእንትን ማለ ራሱ ሆኖ የሚሰራው አሉ የሚጥሩት በዚሁ ወጣ ወረድ ውስጥ በዚሁ ፈተና ውስጥ ምናምን እየተፈተኑ ኪሳቸውን ሳይሆን ለጥበብ በሚለው ለጥበብ ለሚለፉ ሰዎች ደግሞ የሆነ መጨብጨባ የሚያስፈልጋል እገዛ ያስፈልጋቸዋል ምናምን ከጎን እና ደግሞ ያስለቸኝ ነገር አንድ በጣም መናገር ፈልገው ነው ማለት የኢትዮጵያ ህዝብ የሚያስበው በምንድነው ላለው ነው ማለት ነው ለምሳሌ አያለው ቲክቶክ ላይ በጣም ካዛጉኝ ነገሮች ውስጥ አንዱ ምንድነው የሁለት ግለሰቦች ጸብ ይመጣል ባልና ሚስት ምናምን በሚለው ማለት ነው ባልና ሚስት ይመጣሉ ሁለቱ ይጣላሉ አጀንዳ አይታታገም በቃ በቲክቶኩን በቃ ያሰለቸን እኮ አሁን ስርታሪ ነገር በዚያ አጋጣሚ ነው ማለት የሁለት ግለሰብ መጣላት እንዴት ለአንድ ሀገር አጀንዳ ይሆናል ወጥቶ ከዛ የዚህ መልስ ይጠበቃል የዛ ሸፈር ሽማግሌ እኮ አለ ሰፈር ሽማግሌ ስራቸውን እኮ ያሳጣጫቸው እንዴ ድሮ ነበር እኮ ሰው ይጣላል እኮ አዲስ ነገር አይደለም እኮ ባልና ሚስት መፋታት ምን አዲስ ነገር አይደለም በፊት የሚጣላል አሁን ለስቲ ስራውን ለሰፈር ሽማግሌ ተውላቸው እነሱ ይስሩ እኛ እዚህ የሚያዝናናን ነገር እንዴ ምናምን ነው ማለት ወጥተው እንትና እንደዚህ ያለ ይፋጫሉ ከዛ በኋላ ደግሞ ልንገር ነው ከታዘብኩት አካሄዱ ነው ማለት ይሄ ቆሎ የሚደፋ አይነት ከሆነ ነው ማለት ቆሎ ማይደፋ ከሆነ ጩጮቹ አሉ አረ ቲክቶከሮች ምናምን 5K ምናምን እነሱ ላይቭ ይገባሉ ያዛችም ሚውት እየተደረገ ክርክር ይመጣል ምናምን የሚጦፍ አይነት ከሆነ ነው ማለት አለ ከፍተኛ ችሎት አጋጽ ማልጠራ ችሎት አለ ከፍተኛ ፍርድ ቤት ምናምን የኢትዮጵያ የውጭ ጉዳይ ምናምን ውስጥም የሚወስኑ አሉ የተወሰኑ ቲክቶከሮች እዛ ጋር ተደርሳለህ ከዛ ሸንጎ ተይዞ ሳይት ተይዞ እሱ ያወያያ እንደዚህ ነው እንደዛ ነው ምናምን በዚህ ኢትዮጵያ ምን አገባው ያንተ ስንት የራሱ ጣውረድ ላይፍ ችግር አለበት ስንት የልጅ ትምህርት ቤት አለበት ኪራይ አለበት ምናምን በአንድ ግለሰብ መጣላት እንበጥበት ምንድነው ለምን አትሆንም ነው በቀን ራሱ ስንት ሰዓት ነው ያላችሁ እኔ ማቆ በቀን የሰው ልጅ 24 ሰዓት ነው ያለው ወደ 10ን እንተኛለን ወደ 8ን እንተኛሽ 8ን እንተኛለን እንበላለን እንሄዳለን ሰዎች እናገኛለን እንሰራለን ብዙ ነገር አንድ ከየት ያመጣችሁት ነው ጊዜው እሱ ነው ጊዜው ከየት ነው ይመጣ በቀን 48 ሰዓት ነው አካፍሉ ለኛ እንደዚህ አይነት ሰዓት ምናምን የእናንተ ታይም እንዴት ነው ወይስ እንደ የፀሐይ ብርሃንን ተከተላላችሁ ባሮፕላን ምናምን ፀሐይ ሳትጠልቅ ምናምን አይነት ነገር የሆነ ገባ ወደዚህ በቃ የሆነ በጣም ጊዜ አላችሁ የምር ግን የሆነ ነገር ላይ መዋል አለብን የሆነ እንደዚህ ሁላ ጊዜ ኖሮን እንዴት ነው እዚህ ወደ ኋላ የቀረ ነው የሚለው ነገር ማይገባ በቃ ማሰብ ያለባችሁ አንድ ነጥብ ልንገራችሁ የሆነ ነገር ስታይ ኪሴ ይገባል አይገባም በሉ ምን አይደለም ወይ ጭንቅላቴ ውስጥ ይገባል አይገባም እንዴ የሆነ ለእንትን ለህይወቴ አይጠቅመኝም ወይ ደግሞ ኪሴ ይገባል አይገባም አሁን እኔ ልንገራው ለምሳሌ አሁን ዘፋኝ ፎሎ ማለት አሳብናት ምን የሚጠቅመህ ነው አንድ ሴሌብሪቲ ምናምን የሚባል አሁን ቲክቶከር ቁጭ በላይ ያየ ለሱ ገንዘብ የሚጠቅ መስጠት ለአንተ ላይፍ ላይ ምንድነው የሚያመጣው ተጽዕኖ እንትና እንደዚህ ሆነ ምናምን ይባላል አሁን አንተ መቼ ነው እንደዚህ መጣው እንትና አገባህ አንተ መቼ ነው የምታገባው ገባ ሁሌ አጨብጫቢ መሆን እንዴት ነው ማይሰለቸን ነው እኛም አጨብጫቢዎች ውስጥ ነው ብቻ መቼ ነው ማይሰለቸን መቼ ነው የምንነቃው ዊ ቶክ ነው ገባ ዊ ቶክ ነው እኛ ነው እዚህ ጋር እንትን የለ እናንተ ምናምን አደረገው ወቀሳ አይደል እኛን ነው ራሳችን አብረን ነው ያው ይሄ ነው መች ነው በቃ አይ ይሄማ ነገርማ አልቀበልም በቃ አብዛኛው ሰው ስላልተቀበለው አብዛኛው ሰው ስለተቀበለው ትክክል ነው ማለት አይደለም ብለ አይ ነገርማ ምንድነው ብሎ ጥያቄ መጠየቅ ምናምን የሚባለው ነገር ያስፈልጋል አይ በዚህ አመት እንኳን ለምንድነው እንደዚህ ነው በዚህ አመት አጠራቅሜው ሀገር ገብቼ እናቴን አያለሁ ምናምን አይ ምናምን መባል በዚህ አመት ብዙ ወንጀል ሰርቻለሁ እስቲ ነፍሴን ላጽድቅባት ሙስሊምም ከሆነ ሰደቃ ምናምን ታወጣለህ ከአንተንም ከሆንክማ ዳታ ታበላለህ ምናምን ነፍስን ይጠቅመዋል ማለት እንደዛ መች ነው እንደዚህ ማሰብ የሚጀመረው ነው እንደ ማህበረሰብ መች ነው እንደዚህ አይነት ሐሳብ የሚያወራም ሰው ፑሽ አድርገህ ነው በቃ ሐሳቡን ማንጸባረቅ ስንት አሉ እኮ ኢትዮጵያ ውስጥ ነው ተደብቀው የሚኖሩ ያበደ ዕውቀት ነው ስለ ፕሬዘንሳቸው የሚያስደነግጥ የሆነ ቦታ ቁጭ ብለው አካባቢው ማንቀጥቀጥ የሚችሉ በቃ ግርማ ሞገስ ያላቸው በእውቀት የተሞሉ የተረጋጉ ሰዎች አሁን እኛ ስንቀባጠር የምታየው ማለት ነው ባዶ ሰዎች ስለሆነ ነው የተረጋጋ ሰው ምናምን በቃ አቦራው ራሱ ረጋ ብሎ ነው ምናምን አለማወቁን ስለሚያውቅ ነው ማለት
ይሄ ነው ብዙ የሚያውቅ ሰው አለማወቁን ነው የሚያውቀው ይባላል። ትንሽ የሚያውቀው ሰው እንደኛ የሚያደፈልፈው እና እኛም ተጋግዘን እንወቅ ምናምን በሚለው የተነሳ ጨዋታ ነገር በቃ እናንተም ያው ማለት የምትፈልጉትን ነገር እኛም እንደናንተው ስለሆነ አያነሳ ነው እናወራለን። ገባችሁ? እሱ ነው እኛ ሪፕሬዘንታቲቭ ነው ፓርላማ ውስጥ ፓርላማ ስለሆነ ውይይት ነው። ገባችሁ? እናንተ አሁን የተመልካቹን ተወካይ 2 ወንበር ተሰጥቶታል ፓርላማ ውስጥ ያው ድምጽ እንሆናቸዋለን። አሁን እኔ ነው ማለት በስንት ይሄን ሐሳብ ራሱ ነው ማለት በስንት ድምጽ ነው የምታሰርቁት የሚለው ራሱ ጥያቄ ነው እና ፖል እናስቀምጣለን ከታች ኮሜንት ላይ ፖል ይቀመጥላቸውና ማለት ነው ጸድቋል አልጸደቀም ነው። ከጸደቀ እንገፋበታለን፣ ካልጸደቀ ደግሞ አንገትን ደፍተህ ጥብጣቦን መቻለው በዚህም በዛም ልንቀይረው የምንችለው ነገር እንዳንሆነ እናውቃለን። ገባችሁ? ዝም ብሎ የሆነ ነገር ችግር ከመጣ እየባሰ እንደሚሄድ እናውቃለን። ግን አላችሁ በመሀል ሰዎች አላችሁ እኛ እንትን ማድረግ የምንፈልገው ማነቃቃት የምንፈልገው በሚለው ቢያንስ ከጠቀመ ብለን የምናስበው በመሀል ሰዎች አላችሁ። እንዴ ሁሉም ነው የሚሰራው ሁሉም መጥፎ ነው የሚሰራው የሚለውን ፊሊንግ ማጥፋት እንፈልጋለን። ገባችሁ? ይሄ አንዳንድ በመሀልም ጥሩ ሰዎች አሉ ምናምን ገባችሁ? ጥሩ የሚፈልጉ ኳሊቲ የሚወዱ ምናምን አለ ብለው ማሰብ አለብን። ገባችሁ? እሱን ካላሰብን እኛም እንጎተታለን ወደዛ ነገር። ሁላችንም ነው መንገባበት በቃ እንደዛ ሁላችንም የሆነ ትክክለኛ የሆነ ነገር አንፈልግም። እና አሁን ትናንት ራሱ እና ሪሊ የሆነ ሰው እንፈልጋለን ማለት ይሄ አሁን እኔ አሁን ምን ትመኛለህ በባል ነው ማለት አሁን ቲክቶኩም ላይ ምናምን አይኖርም አይደለም። እኔ ስላላጋጠመኝ ነው እኔ ስላላጋጠመኝ በጅምላ ነው የሚጓዙት ባይዘው እንደዛ ይሄ ብቻውን የቆመ ሰው የለም ነው ማለት አብረህ ካልተደባለክ ያው አፈርት በራታለህ። ስለዚህ መቀላቀል አለበት። እኔ ካጆት ነው ማለት ይሄ ብቻውን ቆሞ ይሄ ነገር ትክክል አይደለም ይሄ ነገር በእንደዚህ መሆን አለበት ነው ማለት አንድ የሆነ ሰው አገር ሰልቦ ምናምን ሰልቦ አጥፍቶ አንስቶ ምናምን የሆነ እንደዚህ አድርጎ ምናምን አቋሾ ጥሎ አወድቆ ምናምን ምናምን ነው። የሆነ ደግ ሰው ደግሞ ከሱ ጋር ቁጭ ብሎ ቁም ነገር እያወራ ምናምን ታያለህ። አይ ነገር እኮ ትክክል አይደለም የሚል ሰው ያስፈልገናል። አይ በቃ ሰውዬ ለምን ነው የአየር ጊዜ ስምሰጠው ለምንድን ነው ኢነርጂንስ ከእንደዚህ አይነት ሰው ጋር ሉዝ ማድረገው ምናምን ይሄ ሪሊ ሆነ ይሄ ትክክል አይደለም የሚል ሰው ነው። ሁሉም አሁን እንደዚህ የሆነ ነገር አድርገው እንደዚህ ብለን ብል ማለት ነው ሁሉም ተነስቶ ነው የሚወቅጥ ነው በአንድ ላይ ነው ማለት ነው። እንደዚህ አይ የሚያወራው ነገር እኮ ለውይይት ራሱ ጠረጴዛ ላይ መቅረብ አለበት ብሎ እንደዚህ የሚያወራ የለም ነው ማለት እንደዚህ አገዘው ምናምን ይሄ ሌባ ሲል አንዱም ሁሉም ለጋሌ ባነ መሆን አለበት። ይሄ እንደዚህ ተያይዘው ነው የሚሄዱት። ለዛም ነው ይሄ ለመለየት የሚከብደው ነው ማለት ነው። እንደዛ ነው እሱ ከባድ ነገር ነው። ብቻ በዚህም በዛም ያው አስተያየት ካላችሁ አሳውቁ። ያበደ እንትን ነበር በስማ ተወቃቀተን እኮ ዛሬ ማለት እንደዛ እና መጀመሪያችን ስለሆነ እየተሻሻለ የሚመጣል እንዲህ ዲፐርም ሆነ እናወራለን አንዳንድ ነገሮችን እናሻሽላለን ወደፊት በእርግጠኝነት። ያው የሰው ልጅ ከሞከረ ከጣረ ምናምን የተሻሻለ ነው የሚመጣው እያደገ ነው የሚመጣው። ጥሩ ማውራት የሚችሉ አሁን ለምሳሌ እኛ በሀሳብ ደረጃ ነው አንደበተ ርቱዕ የሚባሉ ሰዎች አለ። እኔ አሁን ለምሳሌ ውስጥ ያለውን ነገር በስነ ስርዓት ባስረዳችሁ ጠረጴዛ ላይ ቀርብሻ አሁን ስለተንጫጫ ምናምን የመደመጥ ነገሩን ሊቀንስ ይችላል ምናምን እሱም እንዳለ ሆነ ግን በዝም ቦዝም ዋናው ይሄ መልእክት ውስጣችን አለ እናስተላልፍ ምናምን በሚለው ነው። ኢንተርኔት የሚወራውና የማይወራው ለዩ እኛ እንደለየ ነው ዛሬ ገባቸው። እኛ የሆዳችንን ይዘን ገመና የሚባለው በገመና የሚቀረውንና ኢንተርኔት ላይ የሚወራው ለይተን ነው ያቀረብንላችሁ ገባቸው። ኒውትራሊ ፐርሰናል ላይፍ እና ያው ነካ እያደረግንም አንዳንዴ ማለት ነው ከተረዳ ካልተረዳም እንደዛ ነው ያለው ሁኔታ። ብቻ እናንተም እንደዛ አድርጉ ለማለት ፈልጌ ነው። የምታወሩትን ነገር ለዩ ገባችሁ። የውስጥና የውጭ የሚባል ነገር አለ። የራሴ ፐርሰናል የሚባል ነገር አለ። አሁን የምትሰሩት ለምሳሌ እንበለውና ስለ ገንዘብ ምናምን ፋይናንስ ምናምን አይነት ቪዲዮ የምትሰሩ ከሆነ ምን አገባው ሰው ስለአንተ አንተ ፐርሰናል ላይፍ አሁን ለምሳሌ እንደዚህ ላይቭ ላይ የገባችሁ ስለአብስኩራሶች ነገር ሌላ ነገር ኮንተንት መምረጥ አለብን። የሆነ መርጣችሁ በዛው ጽኑ በዛው ቆዩ ስሩበት እና ደግሞ የሆነ ነገር እየጨመራችሁ እያሻሻላችሁት መሄድ ነው። እና ደግሞ ትልቁ ነገር ማለት ፈልገው የሚያመጣው አንደኛው ወሳኙ ነጥብ ደግሞ ችግር ዋናው ትልቁ ችግር ይጀመርና ቲክቶክ ምናምን ዩቲዩብ ወይ ምናምን ይጀመርና ህይወትን እሱ ላይ መሰረት ህይወት ስላችሁ ፋይናንሻሊ ማለት ነው ጥገኛ እንሆናለን። እሱ ላይ በሱ ነው የምኖረው ገባችሁ። ተወውና ስራዬን ምናምን ሁሉ ነገር ተወውና ዩቲዩብ ብቻ ማገኘውን ገቢ ይሆናል ወይ ቲክቶክ ማገኘው ብቻ ይሆናል ገባችሁ። ይሄ ሲሆን ደግሞ የሆነ ሰዓት ላይ ሰክሬ መንገድ ላይ ስንበጫበጭ ተሳደብ ቀርጾኝ ተለያይቼ ቻው ልባል ይችላል ገባችሁ። ወይ ደግሞ ትልቁ በጣም ዴንጀረስ የሆነው ነጥቡ እዚህ ደግሞ ምንድነው እንትን ይጀምራሉ የሆነ ሰዓት ላይ ኮንቴንት ያጠርባል አሪፍ ሰራ አሪሳይና በከተማ እየሄድክ የምትቀርጽ በጣም አይዲያ ያለው ቅኔ ያለው የሚያስተምር የሚያስረዳ ወይ በጣም የሚያስቅ የሚያንፈራፍር ኮንቴንት ነው የምትሰራው። ግን ፋይናንሻሊ እዚህ ነገር ላይ አሁን ገንዘብ ጉዳይ ጥገኛ ከሆንክ የሆነ ሰዓት ላይ ኮንቴንት ቢያልቅብህ መቀባጠር ትጀምራለህ ገባችሁ አይደል።
ይሄንን ነው ማለት ፈልገው በጣም 100% ገቢ ምንጫችሁ ይሄንን ብቻ አርጋችሁ የምታስቡ ሰዎች ካላችሁ መሆን አይቻልም እንደዛ ይከብዳል ምክንያቱም የሆነ ሰዓት ላይ ማንነታችሁ የሚያሳጣ ክብራችሁ የሚያስንቅ ነገር ትሰራላችሁ ምክንያቱም የሚከፈል ቤት አለ የሚከፈል ወጪ አለ አስቤዛ አለ ሁሉ ነገር አለ ገባችሁ እንደዛ ስለሆነ ፋይናንሻሊ የሆነ ራሳችሁን ስቴብል አርጋችሁ በጎን የምትሰሩት ነገር ላይ ነው አው ገቢው እኮ ከዛ ከኖርማል ስራው ሊበልጥ ይችላል ወይ ደግሞ ቢያንስ ከሱ ኑሩ ግን የሆነ የተማራችሁበት ነገር ሊኖር ይገባል በጎን ወይ ደግሞ ያደጋችሁ ስትመጡ በዩቲዩብ ብቻ እየሰራ 20 ዓመት እኖራለሁ ሜዳ ገባ በዚህ አጋጣሚ ቢዝነስ አቁሙ የሆነ ነገር ሞክሩ እንደዚህ ነገር ማይታሰብ እሱ ነው በዚህ አጋጣሚ ሳይኮሎጂካሊ ራሱ ስታስበው ቀላል አይደለም ከህዝብ ፊት በጣም ብዙ ሰው ፊት ወጥቶ ነው እንደዚህ ማውራቱ ምናምን ራስን ኤክስፖዝ ማድረጉ ምናምን በጣም ከባድ ነገር አስበው ነው አንተ ነው ኖርማል ሰው ነው እኮ በሴሌብሪቲዎቹ ሳይድ ሆኜ እኮ ማየው ነገር አለ በእነሱ ጫማ ውስጥ ገብቼ ልለካው በሚለው ነው አስበው ኖርማል ሰው ነው አንተ የሆነ ዴይ ቱ ዴይ ላይፍ የምታከናውነው ጧት ገብተህ ሰርተህ የምትገባ ነው የሆነ ሰዓት ላይ እንደዚህ በአጋጣሚዎች ምናምን ኤክስፖዠሩን አግኝተህ ሴሌብሪቲ ሆንክ ፌመስ ሰው ሆንክ ምናምን ነው እና አብሮ እየሄደ ነው አብሮ እየሄደ አዞ እኔ እናንተ አንተ ፌመስ ሆነ እኔ ጓደኛው ነኝ አብሬ እየሄድኩኝ ምናምን አንተ ጋር መጥቶ ነው አልፈርምልህ ምናምን ሲል በጣም ኢጎን ቡስት ያደርጋል እንደዚህ አይነት ነገሮች ነው የሆነ ለራስ የሚሰጠው ነገር አለ ከሱ ጋር ደግሞ አብዛኛው ሰው ሜድ ማይችለው ነው አሁን ለምሳሌ ታለኩ በጣም አሁን እኔ እንደምሳሌ ላቀርብ ቴዲ አፍሮን ይቅርታ አድርጉልኝ ነው እንትን አይደለም ውድም የሆነ ሰው ነው ስለዚህ እንደዚህ አይነት ቦታ ተገኝቶ ምናምን ይሄ ልቡን ያበጠም ሰው አይደለም ነው እና ይሁን በትንሽም ነገር እንደዚህ ልባቸው የሚያብጥ ሰዎች አሉ አልፈርድም በጣም ከባድ ነገር ነው እኛ ሆነን ያየነው ነገር አይደለም ነው እንዴት በዚህ ከእንደዚህ አይነት ነገሮች ጋር መሄድ መቻል ከፌመስ ምናምን ነገር ጋር ምናምን ላይክ ለምደሃል ነው እሱ ነው እሱ የሚያመጣው አክሰፕታንስ ለምደሃል ነው ከዛ ምን ያመጣል እሱ እኔ የምለው ነገር ሁሉ ልክ ነው አለበት ብለህ ትክክል ነው ብለህ ታስባለህ ነው እና ይሄ አክሰፕታንስ ለለመርክ የሆነ ወጣ ያለ ነገር ቢያጋጥመ ለተንኮሻኮሽ ትችላለህ ስለራስ ሲሆን ይሄ ነው እኮ ሳይኮሎጂ ምን መሰለህ ስለራስ ሲሆን አይምሮ ጥሩ ነው የሚፈልገው ምክንያቱም ኮሜንት ላይ 80 ሰው ይሄ ማይራባ ብሎ 20 ወይ የኔ ፍቅር ምናምን ካለ 20ውን ነው የምትሰማው ስለሰው ሲሆን ግን 80 ጥሩ ተወርቶላቸው 20 መጥፎ ቢወራ ያችን መጥፎ ይዘው ነው የምታወራው እንደዛ ነው የሰው ልጅ ባህሪ ነው የገባ የራስ ሲሆን ጥሩ ነው በቃ ጭንቅላት ራስን ለማስደሰት ነው የሚሞክረው ኖርማል ነው የሆነ ሰርቫይቫል ኢንስቲንክት ነገር ነው ገባ ግን ከባድ ነው በእነሱም ሳይሰጣው ነው እንደዚህ አሁን ለምሳሌ የሴሌብሪቲ ለሴሌብሪቲ ጓደኛ ሆነ አንድ አይነት ጎል ስላላቸው ነው በያስፋለ ያው ከኖርማል ሰው ጋር አብሮ ከነበረው ሰው ጋር የብዙ የላይፍም ዲፈረንት አለ ምትምትል መንገድ ፓዝህም ይለያያል ምናምን እሱ እንዳለ ሆኖ ነው እና ይሄ ሳይኮሎጂካሊ ራሱ እንደዚህ ፊት ሆኖ ምናምን መቆየት እንደዚህ አይነት እንትን ላይ ነው ከህዝቡ አስተያየት አንፃር የብዙ ሰው አስተያየት ነው ማስተናገድ ያለብህ የብዙ እንትን ነው ያን ራሱ ሰርቫይቭ ማድረግ እና የሚመጣውን ገንዘብ ብቻ አትዩት ለማለት ነው በዚህ የሚገኘውን ገንዘብ ብቻ ሳይሆን ሳይኮሎጂካሊ የሚያደርስባችሁ ራሱ ትልቅ ተጽዕኖ አለ ያን ራሱ ተቋቁሞ እንደዚህ አይነት ነገር መስራታቸው የሚያስደንቅ ነገር ነው እንደ ሰው ልጅ የሚያስደንቅ ነገር ነው ትልቅ ሪስፔክት በጣም ከባድ ነገር ነው ከገንዘቡ ብቻ ሳይሆን ያለብን ተጽዕኖ ነው ብዙ ሰው ለማስደሰት መስራት አለብህ ነው ብዙ ትችት ያጋጥማል ምናምን በወደክበት ሰዓት የትችት አንተ ሜንታሊ ስትሮንግ ባልሆንክበት ሜንታሊ በቃ ይሁን ሀዘን ውስጥ በነበርክበት ጊዜ ላይ የሆነ ኔጌቲቭ ነገር ሲመጣብህ ወዴት ነገር አቅጣጫ ሊመራህ እንደሚችልም ታውቃለህ አሁን በተለይ ስደት ላይ ያለው ሰው ታውቃለህ ብዙ ሰው እንደዚህ ሐሳብ ላይ የሆነ ተጨማሪ ሐሳብ ሲመጣብህ ሌላ ዲፕሬሽን ውስጥ መግባት ነገር አለ አጠገብ የሚያግዝ ሰው የለም ምናምን እና ይሄ እነሱ ራሱ ይዘውት የወጡት ሮል ራሱ እንደ ቀልድ የሚታይ ነገር አይደለምና ይሄን እንደዚህ ጥሩም አሁን ለምሳሌ ይሄን ጥሩ እየሰራችሁ በመጥፎ አስተያየት ምናምን ችላችሁ እየሰራችሁ ህዝቡን የምታገለግሉ ሰዎች ደግሞ ለእናንተ ደግሞ ሁለተኛ ዙር ሌላ ተጨማሪ ይገባቸዋል ለማንኛውም በጣም ምክንያቱም በጣም ሁሉም የፈለከውን ጥሩ ብትሰራ ማሰደብ አይቀርም ገባችሁ አይደል እዚህ አሁን ኮስኛ ስንኖር እኮ ምን ፈጣሪ የሚሰድባሉ እንዴ ስንት ሰዎች ገባችሁ የፈለከውን ጥሩ ብታረግ መሰደብ አይቀርም እሱን ማወቅ አለባችሁ እና እሱ ከባድ ነገር ነው ሌላው ደግሞ ትልቅ በየማስተው ቶፒክ በዚህ ጉዳይ በቲክቶክ ምናምን ከመጣል ላይ ቀር በጣም ዴንጀረስ በየማስተው ላይ የልጆች ጉዳይ በጣም እኔ ልጅ የለኝም ምናምን በጣም ነው የሚያሳዝነው ቀጣይ ጀነሬሽን ምክንያቱም እኛ ማሰብ ያለባቸው ኦሬዲ ጭንቅላታችን ውስጥ የሆነ ነገር ይዘን ዕውቀትን ብትባል ይቻ አንድ ሲደመራ ነው ያው ትምህርታችንን የተማርናትም ይዘናል የሆነ ቅልሎች ተጫውተን ውጪ አየር እንትን ብለን አይነችን ሳይደነዘዝ አድርገናል እንበለው ገባ አሁን ብንደነዝዝ የሆነ ባለው ላይ ነው መደንዘዝ የሚሆነው ገባ እነሱ ግን ንጹህ መጽሐፍ ነው ገባ እንደ ንጹህ ነጭ መጽሐፍ ነው የሚሰጥ ፈጣሪ ይሄንን አንተ ትጽፈዋለህ ከዛ አሪፍ ከሆነ መጽሐፉ
አሪፍ ነህ አሪፍ ካልሆነ አይደለም ነው ነገሩ። ገባ ያን ምን ንጹህ መጽሐፍ ተሰጥቶ እናበላሽዋለን። ገባ የሆነ በቲክቶክ በምናምን እንሞላዋለን። ገባችሁ እና ማሰብ ምለው እሱ ትልቅ የሚያመጣው ደግሞ ዋናኛው ችግሩ የሚያመጣው እሱን ነገር ምንድነው ጊዜ አለመኖር ነው። የምንኖርበት ዘይቤ ሁሉ ነገሩ ትክክል ነው ብዬ አላምንም። ይሄ ሰው ሁሉ የሚሰራው ላይፍ ምናምን ይሁን ያለው ነገር አሪፍ ነው ምናምን ብዬ አላምንም። በርግጥ ግን ያው የገባንበት ነው እንታገለዋለን። ያው እና ግን አንድ ጥያቄ ሲቀርብ ምን እንታገለው እሱን ነው ማለት ነው። አሁን የሥራ ጉዳይ ማስተላለፍ ማለት ራሱ ትልቅ ነገር ነው ማለት ነው። ያው ቤተሰቦች የሚያደርጉት አሁን ይሄን የሚያዩት ልጅ የላቸውም እነዚህ አይረዱትም ብላችሁ ታስባላችሁ። የማንረዳው ብላችሁ ታስቡት ምን መሰላችሁ እኔ ቀኑ ሙሉ ስራ እየዋልኩኝ እንዲገብቼ እንዲህ አድርጌ ከእንደገና ከዛ መጥቼ ደግሞ ልጁን ላጫውት ነው ብለን እናስባለን። ገባችሁ አይደለ? ግን የምታስቡት እናንተ ምንድነው ጭንቅላታችሁ ይሄ ራሱ የቻለ ሌላ ሐሳብ ይሆናል ይሄ ራሱን የቻለ ኤፒሶድ ቀርጸንለት ምናምን ምክንያቱም በደንብ የሚያስኬደን ሐሳብ ያ ግን እቺ ልበልላችሁ የምታስቡት እናንተ እንትን ብላችሁ ነው ለልጄ ነው መላፋው የሚለውን ነገር ታስባላችሁ። በሰፊው ነው አራለ በሚቀጥለው ግን ለልጄ ብለፋው ብላችሁ ስለምታስቡ ነው። ቀኑን ሙሉ 8 ሰዓት ሰርታችሁ ለቤት ስትመጡ ያቺ 8 ሰዓት የሰራው ለሱ ነው ብላችሁ ስለምታስቡ ማታ በቲክቶክም በቲቪም ቢያሳልፍ ያለረፍበት አይነት ነገር ነው። በቂ አድርጌለታለሁ ብለን እናስባለን። አላልክ ምንም ያደርክልን ነገር የለም። እሱን ለማብላት አይደለም የሰራው እሱ ባይኖርም ሰራል። ገባችሁ? ትበላለህ ጠጣለህ። ኦኬ ሞር ልትሰራ ትችላለህ። አሁን የከባድ ያነጋጋ አሁን ለምሳሌ እሱን ነው ማለት በሰፊው እናወራበታለን። ለሱ ብዬ ነው እሱን ነው ማለት አሁን የበረም የሚያጨቃጭቅ ሐሳብ ስለሆነ ነው። አሁን እዚህ ጋር እኔም የግል ሐሳብ መስጠት ፈልጋለሁ ግን ያው ሌላ ጊዜ እንቃኝበታለን። ብቻ አሁን ያዝነው ነገር ለቀን እንዳንወጣ ይሄንን ቪዲዮ 10% ላይ ካስገቡ ምክንያቱም አናውቀውም። አሁን 100 ሰው ላይ ይችላል 10 ሰው ላይ ይችላል 10 ሰው ካየው አንድ ላይ 100 ሰው ካየው 10 ላይ ሆነ የሚያገኝ ከሆነ በሚቀጥለው እንወያይበታለን። እንደ አይ ሰፋ ያለ ክሊክ እያደረገን አሁን ቲክቶክ ላይ ድንዝና አሁን ሰሞኑን ደግሞ እንደዚህ ያሉ ተብለው ልትነጋገሩበት የምትችሉበት ሞሬ እኮ ነው ያወራነው ነው ማለት ያቡ ምናምን ተብለው ምናምን ልትወቅቱን የምትችሉበትም ወሰብ ይሆናል። ስለዚህ እኛን አሁን እንደ ቢያንስ ነው ማለት ብንሰደብ ብንወቀጥ እንኳን ይሄን ሐሳብ እንደዚህ ማውራት ይቻላል ብሎ ለህዝቡ ራሱ ጠረጴዛ ላይ ማቅረብ መቻላችን ራሱ አሁን እኔ እንደዚህ ደረቴን የምነፋበት ነገር ነው ከሆነ ነው አይሆንም እኮ ይችላል ማንንም ቼክ ላይ ያደረገንም እና ይችላል ነው ማለት ግን እንደዚህ ቢሆን እንኳን ተዘጋጅቼበታለሁ የዞን ቆዳ ነው ለብሼ መጥቶ እኔ ችግር የለብኝም። እንደውም እኔ ከጥሩ አስተያየት ነው ማለት ጥሩ አድርጋችኋል ምናምን ከሚለው ክሪቲክስ መቀበል የሚወደው ሰው ነኝ ነው። በጣም ደስ ይለኛል እንደዚህ ነው ብሎ ክሪቲክ መጥቶ ምናምን አው የሰው ልጅም ሁላችንም ያው ምን መዝንበት ነገር ይለያያል ነበር ላይፍ ምን መዝንበት ደረጃችን አንድ ላይ ያደርገን ይችላል። አሁን እናሱ አሁን አንድ ላይ ያደርገን ይችላል ብያስባለሁ። ግን በምን መዝንበት መዝነን መቀበል ያለብን እንቀበላለን መቀበል የሌለብን አንቀበልም። እና ብቻ ያበደ ኤፒሶድ ነበር ተፈሳፍሰናል ምናምን ብዙም በመጀመሪያ ጊዜ እናዝጋችሁ አናደንቁራችሁ ምናምን ማለት የምትፈልገው መጨረሻ ላይ ተናገርና አስተያየት ስጡን። ለማንኛውም ያው እንዴት ነው እንዴት አገኛችሁት የዛሬውን ኤፒሶድ እና እንደ አይነት ነገር ፈልጋችሁ መጀመሪያ ጊዜ እንደዚህ ካሜራ ቶፒክ ያ የሚበላችሁ በነፃነት አወራን ነው ያ እኮ እንደዛ ነው የሚበላችሁ ቶፒክ አሁን ካለ ምናምን አሳውቁን እንዴ እናወራበታለን። እኛም አሪፍ ነው ብለን ካሰብን ምናምን በተረፈ እንግዲህ ወደፊት እያደረግን ስንመጣ እናሻሽላለን እና የተለያዩ ቫራይቲ የሆኑ ኮንቴንቶችን እንሰራለን። ቫራይቲ ስለ እንደዚህ አይነት ቶፒክ ግን ቫራይቲ የሆኑ ፕላትፎርሞች ይችላል ላይፋችን ፕላትፎርሞች የስደት ላይፍ እንዴት ይመስላል የሚለው ብዙ ነገር እናሳያችኋለን። በብዙ አይነት ኮንቴንት እንመጣለን። ያ በብዙ አይነት ከተመቻናችሁ ነው ካልተመቻናችሁ ደግሞ በግድ እስክትመቹን እንሰራ በግድ ፊት ለምደዋለ ነው ወይ ደግሞ የሆነ ሰዓት ላይ ለፍተን ገባችሁ ውጤት የማያገኝ ከሆነ ታፕ እንላለን። ይሄን ገባችሁ ያው የሚያምር አሪፍ እንትን ነበረ አሪፍ ኮንቨርሴሽን ነው ያ እናንተም እንደምትዝናኑበት በጣም እንደውም እንደዚህ ያን ነገር ነው ይሄ ተራውን የጠበቀ ነገር ሲሆን አብዛኛው ጊዜ አይታይም እኮ ይሄ እንደዚህ በስነ ስርዓት የሆነ ነገር ነው ማለት አሁን እዚህ ጋር እየተቃቀስን ሐሳቤን ነው የምናገረው። አሁን በእርግጠኝነት እኮ የሚጠበጠበኝ ሰው አለ አምኜበት ነው ምናምን ማውራውና በቃ ይመቻችሁ እንዳልኳችሁ ነው። ኮሜንት ላይ ስትሰሩ ለኛ አሪፍ ነው ለኤንጌጅመንት ምናምን ነው እና እንግዲህ የምትሳደቡ ካላችሁ እንግዲህ ይበሉት ይመቻችሁ። የልባችሁን የሚያወራውላችሁ ሰዎች ካላችሁ እሱም ያወራላችሁ ሰዎች ካላችሁ ደግሞ እየወሰዳችሁ አሳዩ። ለጓደኛው አንጀት እንደዚህ ይጠጣል ለምትሉት ሰው ደግሞ አንጀቱ ጠጣለት ለምትሉት ሰው ደግሞ ያካፈላችሁ ምናምን በቃ እንደዚህ አብረን እንቆያለን። እናንተ ሐሳብ ጣል ታርጉልናላችሁ። ማውራት የምትፈልጉትን የደበራችሁ ሰው ማያወራላችሁ ነገር እኛ እናወራላችኋለን። አያሳስባችሁ። እና እንግዲህ ያው የዛሬ ቪዲዮ ይመስል ነበር የሚለው ፒስ አውት። አሁንም ሳይዘጋ በእርግጠኝነት ምን ብለው ይሰድቡናል ብዬ እያሰብኩ እነሱስ ጭንቅላት ውስጥ ገብቼ ነው ረሃብና ጠጋብ ልንባል እንችላለን።
ይንጉኛንግ ነው ይንጉኛንግ ነው ልትባል ትችላለህ። እና በቃ ሰሞኑን እንደዚህ ቁርጥ እያደረግን ደግሞ ቲክቶክ ላይ ጣጣ እናደርጋቸውና ጣጣ እያደረጋችሁ ላይክ እያደረጋችሁ እያሳማችሁ ምናምን አብራችሁን እንዘልቃለን። ይመቻችሁ። ፒስ አውት። ፒስ በቃ ይመቻችሁ።